ክሪቲካል ቲንኪንግ የዩኒቨርሲቲ ፍሬሽማን ኮርስ ቻፕተር 1 ኢንትሮዲዩሲንግ ፊሎሶፊ ወይም ፍልስፍና ማምጣት የሚለውን በአሪፍ ሁኔታ እናያለን ማለት ነው። ወደ ፊሎሶፊ ከመሄዳችን በፊት ሎጂክ ራሱ ምን ማለት ነው? ሎጂክ የሚለውን ዲፊኒሽን እንስጠው። ሎጂክን በሁለት አይነት ፐርስፔክቲቭ ማየት እንችላለን። እሱም አስ ፊልድ ኦፍ ስተዲ ወይም አንድ ትምህርት ክፍልና አሳን ኢንስትሩመንት እንደ መሳሪያ አይነት ልናየው እንችላለን። ሎጂክን በሁለቱም ዲፋይን ስናደርገው ሎጂክ ኢዝ ኤ ብራንች ኦፍ ፊሎሶፊ ዛት ዲልስ ዊዝ ስተዲ ኦፍ አርጉመንትስ ኤንድ ዘ ፕሪንሲፕልስ ኤንድ ሜተድስ ኦፍ ራይት ሪዝኒንግ። ሎጂክን እንደ አንድ የትምህርት ፊልድ ስናየው የፍልስፍና አንዱ ብራንች ተደርጎ ይወስድ ብራንች ብዙ አይነት ብራንቾች አሉ ፊሎሶፊ። ከእነሱ መካከል አንደኛው ሎጂክ ነው ማለት ነው። ምን ላይ ትኩረት ያደርጋል ስንል ደግሞ ስተዲ ኦፍ አርጉመንትስ። ከአርጉመንት ስንል ክርክር ማለት ሳይሆን በሰዎች ዘንድ የሚነሱ ሀሳቦች ላይ እና እነዚህ ሀሳቦች በምን አይነት መልኩ መደገፍ እንዳለባቸው በምን አይነት ትክክለኛ በሆነ ምክንያት መደገፍ እንዳለባቸው የሚነግረን የፍልስፍና ብራንች ነው ማለት ነው ሎጂክ አስ ፊልድ ኦፍ ስተዲ ስናየው። እንዲሁም አሳን ኢንስትሩመንት ስናየው ደግሞ ወይም እንደ መሳሪያነት ስናየው ሎጂክን ሎጂክ ኢዝ ሰምቲንግ ዊች ዊ ካን ዩዝ ቱ ፎርሙሌት አወር ኦን ራሽናል አርጉመንትስ ኤንድ ክሪቲካሊ ኢቫሉዌት ዘ ሳውንድነስ ኦፍ አዘርስ አርጉመንት። ሎጂክን እንደ መሳሪያነት ስንጠቀመው ምን ለማድረግ ይረዳናል? የራሳችንን የሆነ ራሽናል የሆነ ምክንያታዊ የሆነ ሀሳብ እንድንሰነዝር የራሳችንን የሆነ በምክንያት የተደገፈ ሀሳብ እንድንሰነዝርና የሌሎች ሀሳቦች ደግሞ ክሪቲካሊ ኢቫሉዌት እንድናደርጋቸው ወይም ደግሞ ጥልቅ በሆነ መልኩ እንድንመረምር ትክክል ነው ትክክል አይደለም የሚለውን በጥልቅ በሆነ መንገድ እንድንመረምር የሚያግዘን ሎጂክ ነው ማለት ነው አሳን ኢንስትሩመንት ስናየው። እና ቢፎር ሎጂክ ኢትሰልፍ ሃዝ ቢካም ኤ ፊልድ ኦፍ ስተዲ philosophers have been using it as a basic tool to investigate issues that want their philosophical attention such as reality, knowledge, value and etc. ሎጂክ እንደ ትምህርት ዘርፍ ከመውሰዳችን በፊት ፈላስፋዎች እንደምን ይጠቀሙ ነበር? አሳን ኢንስትሩመንት ወይም ደግሞ ቤዚክ ቱል አድርገው ወይም ኢንስትሩመንት እንዳልነው ማለት ነው ቅድም እንደዛ አድርገው ይጠቀሙት ነበር። ምን ለማድረግ? ፊሎሶፊካል አቴንሽናቸውም ወይም ደግሞ የእነሱን ትኩረት የሳቡ ነገሮችን ከምን ጋር የተገናኙ ከሪያሊቲ ከናውሌጅ ከእውቀት ጋር ከእውነታ ጋር ከእሴት ጋር በተገናኘ የሚፈጠርባቸውን ጥያቄ ለመመርመር ይጠቀሙበት ነበር ማለት ነው ሎጂክን ማለት ነው። እና ቀድሞ የመጣው የትኛው ነው ብሎ ፈተና ላይ አሁን ቢጠይቀን አስ ፊልድ ኦፍ ስተዲ ነው ወይስ አሳን ኢንስትሩመንት ከተባለ ቀድሞ የመጣው አሳን ኢንስትሩመንት ሆኖ ነበር ማለት ነው። ፊሎሶፊካል አቴንሽናቸውን ለመመለስ ለነዛ ፈላስፋዎች ማለት ነው በድሮ ጊዜ ይጠቀሙት ነበር። እና ፊሎሶፊዝ ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል ፕሮብሌምስ ኮንሰርኒንግ ማተርስ ሰች አስ ኤግዚስተንስ፣ ናውሌጅ፣ ትሩዝ፣ ቢዩቲ፣ ሎው፣ ጀስቲስ፣ ባዲቲ፣ ማይንድ፣ ላንጉጅ ኤንድ ኤክሰትራ። ፊሎሶፊ በእርግጥ ቁርጥ ያለ ትክክለኛ የሆነ ዲፊኒሽን እስካሁን አልተገኘም የለውም። ግን በአጭሩ በአሪፍ ሁኔታ ስንገልጸው ምን ብለን ልንገልጸው እንችላለን? ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል የሆኑና በጣም አስፈላጊ የሆኑና ጀነራል የሆኑ ችግሮች ላይ ያተኩራል ማለት ነው። ከምን ጋር የተያያዙ? ከኤግዚስታንስ ከመኖር ጋር፣ ከናውሌጅ እውቀት ጋር፣ ከትሩዝ እውነታ፣ ቢዩቲ እና ከመሳሰሉት ጋር የሚነሱ ችግሮች ላይ ትኩረት ሰጥቶ ያጠናል ማለት ነው ፊሎሶፊ። እና በሌላ መንገድ ዲፋይን ስናደርገው ኢት ኢዝ ኤ ራሽናል ኤንድ ክሪቲካል ኢንተርፕራይዝ ዛት ትራይስ ቱ አንሰር ፋንዳሜንታል ኩዌስችንስ ትሩ አን ኢንተንሲቭ አፕሊኬሽን ኦፍ ሪዝን ዛት ድሮስ ኦን አናላይሲስ ኮምፓሪዝን ኤንድ ኢቫሉዌሽን። እና ራሽናል እና ምክንያታዊ የሆነና ክሪቲካል ጥልቅ የሆነ ኢንተርፕራይዝ ነው። የተለያዩ ጥያቄዎች ሲነሱ እነሱን ኢንተንሲቭ በሆነ አፕሊኬሽን ኦፍ ሪዝን ምክንያትን በመጠቀም ከፍተኛ የሆነ ምክንያትን በመጠቀም ያን ለዛ ጥያቄ ምላሽ የመስጠት ሂደት ነው ፊሎሶፊ ብሎ ይነግረናል። እና ይህንን ለማድረግ ደግሞ ምን እንጠቀማለን? አናላይሲስ ምርመራዎች እናደርጋለን፣ ኮምፓሪዝን ማወዳደር፣ ኢቫሉዌሽን ፈተናዎች እናደርጋለን ማለት ነው። ይህንም የፊሎሶፊ ዲፊኒሽን ሌላው ዲፊኒሽን ነው ማለት ነው። እና ኢት ኢንቮልቭስ ሪዝን ምክንያትን ያጠቃልላል ፊሎሶፊ ስንል፣ ራሽናል ክሪቲሲዝም ምክንያታዊ የሆነ ትችት ለሚሰነዘሩ ሀሳቦች በምክንያት የተደገፈ ትችት እንድናቀርብ፣ ኤግዛሚኔሽን መፈተን መመርመሪያን ነገር፣ አናላይሲስ እንዲሁም ምርመራ በማድረግ ትንተና በማድረግ ፊሎሶፊን ኢንቮልቭ ልናደርግ እንችላለን ማለት ነው። ወደ ቀጣዩ ስንሄድ ሌሰን ዋን እንጀምራለን። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ የሚለውን እናያለን። ከዛ በፊት ግን ቢኮዝ ኦፍ ኢትስ ዩኒቨርሳል ኔቸር ኢትስ ዲፊካልት ቱ ዲፋይን ፊሎሶፊ ተርምስ ኦፍ ስፔሲፊክ ሳብጀክት ማተር። ፊሎሶፊ እንደ ስፔሲፊክ ሳብጀክት ማተር ሊታይ አይቻልም። ምክንያቱም ዩኒቨርሳል የሆነ ኔቸር አለው። አሁን ለምሳሌ አንድ ሰው ባዮሎጂ ዋትስ ባዮሎጂ ብዬ ብጠይቀው
ባዮሎጂ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ ዊች ዲልስ ዊዝ ሊቪንግ ኦርጋኒዝም ወይም ሊቪንግ ቲንግ ምናምን ሊሆን ይችላል። ምክንያቱም ባዮሎጂ የሚያጠናው ስለምንድን ነው? ስለ ሊቪንግ ኦርጋኒዝም ወይም ደግሞ ስለ ሊቪንግ ኦርጋኒዝሞች ስለሚያጠናልን ነው። ፊሎሶፊ ግን እንደዛ አይደለም። ፊሎሶፊ ዩኒቨርሳል የሆነ ኔቸር አለው። ስለ አንድ ሳብጀክት ስፔሲፊካሊ የሚያጠናበት ነገር የለም። ሁሉንም በአጠቃላይ መልኩ ስለሚያጠናው እሱን ዲፋይን ለማድረግ ትንሽ አስቸጋሪ ይሆንብናል ማለት ነው። እና ግን ኤቲሞሎጂካሊ መግለጽ እንችላለን። ኤቲሞሎጂካሊ ማለት ያው በስራው ቃሉ ከአመጣጡ ከቃሉ አመጣጥ አንጻር ስናየው ደግሞ ፊሎሶፊ ከሁለት የግሪክ ቃላቶች የመጣ ሲሆን እሱም ፊሎ የሚለው ወይም ደግሞ በግሪክኛ ላቭ የሚለው ሲሆን እና ደግሞ ሶፊያ ወይም ደግሞ ዊዝደም እንደማለት ነው። የሁለት የግሪክ ቃላቶች ናቸው እና ሁለቱን አንድ ላይ በምናደርግበት ጊዜ ምን ይሰጠናል? ፊሎሶፊ ላቭ ኦፍ ዊዝደም የሚለውን ይሰጠናል። ወይም ደግሞ ጥበብን መውደድ፣ ጥበብን መሻት የሚለውን ዲፊኒሽን ይሰጠናል ማለት ነው። እና ከዚህ ኢቲሞሎጂካል ዲፊኒሽን ተነስተን ፊሎሶፊን ዲፋይን ስናደርጉ ባጭሩ ፊሎሶፊ ኢዝ ፐርሲዩት ኦፍ ዊዝደም ወይም ደግሞ ጥበብን መሻት፣ ጥበብን መፈለግ አይነት ነገር ነው እና ዲቨሎፕመንት ኦፍ ክሪቲካል ሀቢት ጥልቅ የሆነ የማሰብ ልማድ ማለት ራሱ ፊሎሶፊ ነው። ስለ ነገሮች ያለን ጥልቅ የሆነ የማሰብ ሂደት ወይም ደግሞ ያንን ሂደት የማዳበር ሁኔታ ምን ይባላል? ፊሎሶፊ ይባላል ማለት ነው። ኤንድ ዘ ኮንቲኒየስ ሰርች ፎር ትሩዝ ጥልቅ የሆነ ወይም ደግሞ ቀጣይነት ያለው እውነትን የመፈለግ ሂደት ነው ፊሎሶፊ ራሱ። እውነትን የመፈለግ ሂደት በጣም ባልተቋረጠ መልኩ ኮንቲኒየስ በሆነ መልኩ እውነትን የመፈለግ ነገር ነው ፊሎሶፊ ራሱ ማለት ነው። ከዚህ ስንነሳ እና ኩዌሽኒንግ ኦፍ ዘ አፓረንት ያው ስንኖር አንዳንድ ግልጽ የሚመስሉ ነገሮች ግን ደግሞ ማይደብቅ የሆኑ ነገሮች አሉ። ግን እነሱን መጠየቅ ሂደት ነው። ግልጽ የሚመስሉ ነገሮችን ምንድን ነው ብሎ የመጠየቅ ሂደት ራሱ ፍልስፍና ነው ማለት ነው ባጭሩ ስንገልጸው። እና አንዳንድ ባህሪያቶችን ስናይ ፊሎሶፊ ኖ ስፔሲፊክ ሳብጀክት ማተር ቱ ፕራይመሪ ዲል ዊዝ ፊሎሶፊ ስፔሲፊክ የሆነ ሳብጀክት ቀደም እንዳልነው ስፔሲፊክ የሆነ ሳብጀክት ላይ ፎከስ አድርጎ አያጠናም። ሆሊስቲክ ነው ወይም ደግሞ ዩኒቨርሳል የሆነ ኔቸር አለው። ስለ ሁሉም የማጥናት ሂደት አለው። ወይም ሶሻል ብራንች አይደለም፣ የሶሻል ሳይንስ አይደለም፣ ወይ ናቹራል ሳይንስ አይደለም። ሁሉንም የማጥናት ባህሪ ስላለው ስፔሲፊክ ሳብጀክት ማተር የለውም ማለት ነው። ስፔሲፊካሊ የሆነ ነገር አያጠናም። እንደ ባዮሎጂ፣ እንደ ኬሚስትሪ፣ እንደ ፊዚክስ ምናምን ስፔሲፊካሊ አያጠናም። ሁሉም ነገር የማጥናት ነገር ስላለው ስፔሲፊክ ሳብጀክት ማተር የለውም ማለት ነው። እና ዲልስ ዊዝ ፕራይመሪ ኢሹስ ዊች አር ዩኒቨርሳል ኢን ኔቸር ዩኒቨርሳል የሆኑ ኢሹዎች ላይ ጉዳዮች ላይ ይነግራል ማለት ነው። ዩኒቨርሳል የሆኑ በቃ አጠቃላይ ኦቨርኦል የሆኑ ጉዳዮች ላይ ያጠናል እንጂ ወይም ደግሞ ስለ እነሱ ጉዳዮች ላይ ትኩረት ይሰጣል እንጂ የሆነ ስፔሲፊክ የሆነ ማተር ላይ ወይም ስለ ሊቪንግ ኦርጋኒዝም ወይ ህይወት ስለሌላቸው ምናምን ነገሮች አያጠናም ማለት ነው። እና ይሄን ስንናገር ግን አያዝም ወይም የሚጨበጥ ነገር አይደለም ማለት አይደለም። ፊሎሶፊ እዚህ ጋር ኢት ኢዝ ኖት ኢንኮምፕሬንሲብል ይላል። ወይም ደግሞ የሆነ እንደማይያዝ እንደማይጫወም ብዙዎቻችን እንደዛ ነው የምናስበው። ፍልስፍና የሆነ ማይጨበጥ ማይገባ ነገር ለመረዳት የሚያስቸግር ነገር አርግተን የመውሰድ ነገር አለ። ግን ደግሞ ፊሎሶፊ እንደዛ አይደለም እና ኢትስ ኖት ኢሉሲቭ አቲቲዝ ኦፍን ቶት ቱ ቢ እና እንደሚባለው ደግሞ የሆነ ግራ የሚያጋባ ለመረዳት የሚያስቸግር ኢሉሲቭ የሆነ በቃ የሚያሸወርር አይነት ነገር አይደለም ፊሎሶፊ። እንደዛ አይነት አስተሳሰብ አለኛ ላይ ግን እንደዛ አይደለም ለማለት ነው። እና እዚህ ጋር ምን ይላል? ኤኒዋን ሁ ሬይዝስ ኩዌስችንስ ሰች አዝ ማንኛውም እነዚህ አይነት ጥያቄዎችን ሊያነሱ ይችላል። ደዝ ጋድ ኤግዚስትስ ፈጣሪ አለ ይገኛል? ዋት ኢዝ ሪያሊቲ እውነታ ማለት ምን ማለት ነው? ዋት ኢዝ ኦልቲሜት ሶርስ ኦፍ ቢንግ ዋነኛ ምንጫችን የመኖር ዋነኛ ምንጭ ከየት ነው ይላል። ዋት ኢዝ ናውሌጅ ምንድን ነው እውቀት ምንድን ነው? እንዴት ነው ማወቅ የምንችለው? ማወቅ ራሱ ምንድን ነው የሚለውን እሴት ምንድን ነው ብሎ የሚጠይቅ ሰዎች ይኖራሉ። ሰዎች ብዙ ጊዜ ይህን ጥያቄ ይጠይቃሉ እና therefore seeking wisdom is among the various essence of philosophy that it has got from its etymological definition seeking wisdom ወይም ደግሞ ጥበብን መፈለግ የምንለው በጣም ወሳኝ የሆነ የፊሎሶፊ ፓርት ነው ማለት ነው። ከኢቲሞሎጂካል ዲፊኒሽን ወይም ደግሞ ከአመጣጡ ከቃሉ አመጣጥ ስንረዳ ይሄኛው ዋነኛው ትርጉሙ ብለን ልናነሳ እንችላለን ማለት ነው። ኔቨርስለስ ኢት ኢዝ ኖት ሰፊሽንት ባይ ኢትሰልፍ ቱ አንደርስታንድ ፊሎሶፊ እና ይሄ ሲኪንግ ዊዝደም የሚለው ለብቻው በቂ የሆነ የፊሎሶፊን ዲፊኒሽን ሊሰጠን አይችልም። ፎር ኦል ለምንድን ነው ስንል ፎር ኦል ኖት ዊዝደምስ አር ፊሎሶፊ ማንኛውም አይነት ጥበብ ፍልስፍና ስላልሆነ ማለት ነው። በራሱ ፍልስፍና አይደለም። እና ሶቅራጠስ ምን ይለናል? ወንደር ኢዝ ዘ ፊሊንግ ኦፍ ኤ ፊሎሶፈር ኤንድ ፊሎሶፊ ቢጊንስ ኢን ወንደር። ማድነቅ
ፈላስፋ መገለጫ ነው ይለናል። እና ፍልስፍና የሚጀምረው ደግሞ ከምንድን ነው? ከማድነቅ ነው። ነገሮችን ከማድነቅ ፈጣሪን ከማድነቅ አንጻር ከዛ ነው ፍልስፍና የሚጀምረው ይለናል። እና ደግሞ ማድነቅ የፈላስፋ መገለጫ ነው ይለናል። እና ዘ ዊዝደም ዛ ፊሎሶፈር ሲክ ኢዝ ኖት ዘ ዊዝደም ኦፍ ኤክስፐርታይዝ ኦር ቴክኒካል ስኪልስ ኦፍ ፕሮፌሽናልስ። እና በሶቅራጥስ አስተያየት መሰረት ዊዝደም ወይም ጥበብ የምንለው ነገር የአንድ ነገር ላይ ስፔሲፊካሊ ያለን እውቀት ሳይሆን ወይም ደግሞ ሙያ ሳይሆን ሌላ ነው ማለት ነው። ወይም ደግሞ እንደዛ ብለን ልንወስድ አንችልም። አሁን ለምሳሌ የእጅ ሙያ፣ የማስተማር ሙያ፣ የተለያዩ ሙያዎች አሉ የምናውቃቸው። እነሱ በፍልስፍና አንጻር ሶቅራጥስ ዊዝደም አይደለም ብሎ ነው የሚያምነው። እና አኮርዲንግ ቱ ሶቅራጥስ ዊዝደም ኮንሲስትስ ኦፍ ክሪቲካል ሀቢት ኢተርናል ቪርጂኒያስ ኦል አባውት ቲንግስ ኤንድ ሪፈረንስ ፎር ትሩዝ። እና በሶቅራጥስ አስተያየት መሰረት ዊዝደም ወይም ደግሞ ጥበብ የምንለው ነገር ምንድን ነው ብሎ ያምናል? ክሪቲካል ሀቢት የሆነ ጥልቅ የማሰብ ሂደት፣ በጥልቅ የማሰብ ሂደት እንደ ፍልስፍና ይቆጥረዋል። እንዲሁም ደግሞ ኢተርናል ቪጂላንስ አባውት ኦል ቲንግስ ስለ ሁሉም ነገር ያለን ዘላለማዊ ንቃት እሱም እንደ ፍልስፍና ይታያል። እንዲሁም ደግሞ ሬቨረንስ ፎር ትሩዝ ለእውነትን የመስበክ እውነትን የማምለክ ነገር፣ እውነትን የመፈለግ ነገር እንደ ዊዝደም ይታያል፣ እንደ ጥበብ ይታያል ማለት ነው። እነዚህ ሶስቱ ነገሮች በሶቅራጥስ እይታ መሰረት እንደ ጥበብ ይታያሉ ማለት ነው። እና ዘ ፊሎሶፊካል ኢንተርፕራይዝ አስ ቪንሰንት ባሪ ስቴትድ ኢዝ እሱ ደግሞ ይለናል አን አክቲቭ ኢማጂኔቲቭ ፕሮሰስ ኦፍ ፎርሙሌቲንግ ፕሮፐር ኩዌሽንስ ኤንድ ሪዞልቪንግ ዘም ባይ ሪጎሪየስ ኤንድ ፐርሲስተንት አናላይሲስ። ምንድን ነው ይለናል እሱ ደግሞ ፊሎሶፊ አክቲቭ የሆነ ጥያቄዎችን በጣም ተገቢነት ያላቸውን ጥያቄዎችን የመጠየቅና እነዛን የተጠየቁ ጥያቄዎች ደግሞ ፐርሲስተንት በጣም ተከታታይነት ባላቸውና ከፍተኛ ሁኔታ ባለ ጥናት መሰረት ለነዛ ጥያቄዎች ምላሽ የመስጠት ሂደት ነው ይላል። ማን? ቪንሰንት ባሪ ማለት ነው። እንደዚህም ዲፋይን ልናደርገው እንችላለን በተለያዩ ሰዎች አመለካከት መሰረት። እና ፊሎሶፊ ሁለት አይነት ሳይዶች አሉት። እነሱም አንደኛው ኮንስትራክቲቭ ሳይድ ነው፣ ሁለተኛው ደግሞ ክሪቲካል ሳይድ ነው ማለት ነው። እና ኮንስትራክቲቭ ሳይድ ምንድን ነው ስንል ፎር ኢትስ አቴምፕት ቱ ፎርሙሌት ራሽናሊ ዲፌንስብል አንሰርስ ፎር ሰርቴን ፋንዳሜንታል ኩዌሽንስ ኮንሰርኒንግ ዘ ኔቸር ኦፍ ሪያሊቲ፣ ኔቸር ኦፍ ቫሊዩ፣ ኔቸር ኦፍ ኖሌጅ ኤንድ ትሩዝ። ኮንስትራክቲቭ ሳይዱን ስናየው የፊሎሶፊ ለእንደዚህ አይነት ጥያቄዎች ከሪያሊቲ ከመኖር ጋር ከእውነታ ጋር ከእሴት ጋር ከእውቀት እንዲሁም ደግሞ ከእውነታ ጋር የተያያዙ የሚነሱ ጥያቄዎችን ወይም ደግሞ ኮመን የሆኑ ኩዌሽኖችን በምክንያት በተደገፈ መልኩ የመመለስ ሂደት ነው ይለናል። ማን? ኮንስትራክቲቭ ሳይድ የፊሎሶፊ ማለት ነው። እንዲሁም ደግሞ ክሪቲካል ሳይድ የሚለው ደግሞ ምንድነው? ማኒፌስትድ ዌን ኢት ዲልስ ዊዝ ጊቪንግ ኤ ራሽናል ክሪቲክ አናላይሲስ ክላሪፊኬሽን ኤንድ ኢቫሉዌሽን ኦፍ አንሰርስ ጊቨን ቱ ቤዚክ ሜታፊዚካል ኤፒስቴሞሎጂካል ኤንድ አክሲዮሎጂካል ኩዌሽን። እነዚህም በኋላ የምናያቸው ይሆናል። ሜታፊዚካል ኤፒስቴሞሎጂካል ኤንድ አክሲዮሎጂካል ኩዌሽን የምንላቸው እነሱን በተገቢነት ባላቸው በምርመራ ሊሆን ይችላል፣ በክላሪፊኬሽን በማብራራት በደንብ በሰፊ በማብራራት እንዲሁም ደግሞ በጣም በቂ ነሰሰሪ በሚባል ሁኔታ ለነዛ እንትን የማለት ሂደት ነው የመመለስ ምክንያት የመስጠት ሂደት ነው ማለት ነው። ይሄ ክሪቲካል ሳይድ የምንለው ማለት ነው። እና ፊሎሶፊ ኢዝ አን አክቲቪቲ ይለናል። ፊሎሶፊ ኖት ሰምቲንግ ዛት ካን ቢ ኢዚሊ ማስተርድ ኦር ለርንድ ኢን ስኩልስ። ፊሎሶፊ በቀላሉ ማስተር ልናደርገው ወይም ደግሞ ትምህርት ቤት ሄደን ስለተማር ነው ልናቆም የምንችለው ነገር አይደለም። ፍልስፍና ስንል አክቲቪቲ ነው። እና ፊሎሶፈር ኢዝ ኤ ግሬት ፊሎሶፈር ኖት ቢኮዝ ሂ ማስተርድ ፊሎሶፊ። አንድ ሰው ታላቅ ፊሎሶፈር ነው ወይም ፈላስፋ ነው የሚባለው ሄዶ ትምህርት ቤት ሄዶ ወይ ስለ ፍልስፍና ስለተማረ አይደለም፣ ወይ ዲግሪ ማስተርስ ፒኤችዲ ምናምን ስለ ፍልስፍና ስለተማረ ታላቅ ፈላስፋ ነው ማለት ልንል አንችልም። ኦፍ ኮርስ ዘ ፕሮዳክት ኦፍ ፊሎሶፋይዚንግ ኢዝ ፊሎሶፊ አዝ ኤ ፕሮዳክት። ያው የመፈላሰፍ ውጤቱ ፍልስፍና እንደሆነ ይታወቃል። ግን ዋት ሜክስ ሰምዋን ኤ ግሬት ፊሎሶፈር ኢዝ ኖት ዘ ፕሮዲውስ ፊሎሶፊ፣ ወይም ደግሞ አንድ ሰው ስለ ፍልስፍና የተለያዩ ፈላስፎች የተናገሩትን ነገር መጽሐፍ ላይ ስላነበበ ወይም ደግሞ ትምህርት ቤት ሄዶ ሙሉን ዲቴል አንብቦ ስለመጣ ብቻ ወይም ደግሞ ኦልሬዲ ኤግዚስት ያደረጉትን የፍልስፍና ነገሮች ስላጠና ብቻ ፈላስፋ አያሰኘውም ነው የሚለው። ወይም ደግሞ በሌላ አነጋገር ስንገልጸው ዘ ቤስት ዌይ ቱ ለርን ኤንድ አንደርስታንድ ፊሎሶፊ ኢዝ ቱ ፊሎሶፋይዝ። ቤስት ዌይ አንድ ሰው ፈላስፋ ለመሆን ወይም ደግሞ ፍልስፍናን በደንብ ለመረዳት የሚያግዘው ምን ሲያደርግ ነው?
ፊሎሶፋይዝ ሲያደርግ ነው ይላል። ቱ ፊሎሶፋይዝ ይላል። ቱ ፊሎሶፋይዝ ራሱ ምን ማለት ነው ስንል እዚህ ጋር ምን ይለናል? ቱ ፊሎሶፋይዝ ኢዝ ኤክስትራኦርዲነሪ አቢሊቲ ቱ ክሪቲካሊ ቲንክ ቱ ኮንሰፕቹዋላይዝ ቱ አናላይዝ ቱ ኮምፔር ቱ ቫሉዌት ኤንድ ቱ አንደርስታንድ። ቱ ፊሎሶፋይዝ የሚለው ራሱ ከተለመደው ባሻገር እኛ ከምናውቀው ባሻገር በጥልቅ የማሰብ እና ደግሞ በጥልቅ ነገሮችን ኮንሰፕት የመያዝ ነገሮችን የመተንተን የማወዳደር የመፈተን እና ደግሞ የመረዳት ሁኔታ ነው ቱ ፊሎሶፋይዝ የምንለው። ስለዚህ ይሄንን ነገር ስናደርግ ነው አንድ ሰው ፈላስፋ የሚያሰኘው እንጂ ዝም ብሎ ትምህርት ቤት ሄዶ ስለተማረ ወይም ደግሞ ከፍተኛ የትምህርት ደረጃውን በሱ ስላጠናቀቀ ምናምን ፈላስፋ አያሰኘውም ማለት ነው። እሺ እዚህ ጋር ምን ይላል? ቲንኪንግ አሎን ካንት ሜክ አስ ፊሎሶፈርስ። ማሰብ ብቻውን ወይም ደግሞ ዝም ብለን ስላሰብን ብቻ ፈላስፋዎች መሆን አንችልም ነው የሚለን። እሺ ወደ ቀጣዩ ስናልፍ ሌሰን ቱ ቤዚክ ፊቸርስ ኦፍ ፊሎሶፊ የሚለውን እናያለን። የፍልስፍና መሰረታዊ የሆኑ መገለጫዎች የሚለውን እናያለን ማለት ነው። ፊሎሶፊ ሃዝ ኢትስ ኦን ሳሊየንት ፊቸርስ ዛት ዲስቲንጉሽስ ኢት ፍሮም አዘር አካደሚክ ዲሲፕሊንስ። ፍልስፍና የራሱ የሆነ ከሌሎች የትምህርት ዘርፎች ለየት የሚያደርገው መገለጫዎች አሉት። እነሱን አንድ በአንድ እንይ። የመጀመሪያው ፊሎሶፊ ኢዝ ኤ ሴት ኦፍ ቪውስ ኦር ቢሊቭስ አባውት ላይፍ ኤንድ ዘ ዩኒቨርስ ዊች አር ኦፍን ሄልድ አንክሪቲካሊ። ያው ስለ ህይወት እንዲሁም ስለ ዓለም የተለያዩ ነገሮችን ስናነሳ ተጨባጭ ማስረጃ ያላገኙ ጉዳዮች አሉ እና ስለ እነሱ ያሉ የሀሳቦች ወይም ደግሞ የእምነት ስብስብ ፊሎሶፊ ልንለው እንችላለን። ተጨባጭ ማስረጃ የሌላቸው ስንል ለምሳሌ ከሞት በኋላ ህይወት አለ ወይ እና የመሳሰሉትን እንደዚህ አይነት ጥያቄዎች ፊሎሶፊ ያይልናል ማለት ነው። ኢት ኢዝ ኢንፎርማል ሴንስ ኦፍ ፊሎሶፊ ኦር ሃቪንግ ፊሎሶፊ ዩዥዋሊ ዌን ኤ ፐርሰን ሴይስ ማይ ፊሎሶፊ ኢዝ he or she is referring to an informal personal attitude towards whatever topic is being discussed። እሺ ይህንን ተጨባጭ ማስረጃ የሌለው ነገር ስንናገር አንደኛ የራሳችንን ግምት ልናስቀምጥ እንችላለን። እንደገና ደግሞ በትንሽ ምክንያት የተደገፈን ቢሆን ጀነራል የሆነ ሀሳብ ልናነሳ እንችላለን እና እዚህ ጋር ኢንፎርማል ሴንስ ኦፍ ፊሎሶፊ ኦር ሃቪንግ ፊሎሶፊ ሲል አንድ ሰው የራሱ የሆነውን አመለካከት ወይም ደግሞ ማይ ፊሎሶፊ ኢዝ ብለን የምንነሳው ነገር የግል አስተያየታችንን ስንገልጽ ምን እንለዋለን? ይሄንን ሃቪንግ የፊሎሶፊ ወይም ደግሞ ኢንፎርማል ሴንስ ኦፍ ፊሎሶፊ ይባላል ማለት ነው። የራስን አቲቲዩድ ማስቀመጥ ይሄ በመጀመሪያው ስር ይካተታል። እና ወደ ሁለተኛው ስንመጣ ፊሎሶፊ ኢዝ ኤ ፕሮሰስ ኦፍ ሪፍሌክቲንግ ኦን ኤንድ ክሪቲሳይዚንግ አወር ሞስት ዲፕሊ ሄልድ ኮንሰፕሽንስ ኤንድ ቢሊቭስ። ፍልስፍና ምንድን ነው? በሁለተኛው መንገድ በውስጣችን ያለ ሀሳብ ወይም እውቀት ወደ ውጭ ሪፍሌክት የምናደርግበት መንገድ ነው ይለናል ፊሎሶፊ ማለት ነው። ይሄ አንደኛው መገለጫ ነው፣ ሁለተኛው መገለጫ ነው ማለት ነው። ኢት ኢዝ ፎርማል ሴንስ ኦፍ ፊሎሶፊ ኦር ዱዊንግ ፊሎሶፊ። ይሄ ደግሞ በተወሰነ መልኩ ያው ሙሉ በሙሉ ባይሆንም በተወሰነ መልኩ በማስረጃዎች እነዛን የምናወጣቸውን ሀሳቦች በማስረጃ ስንዳያስደግፋቸው በተወሰነ መልኩ ፎርማል ሴንስ ኦፍ ፊሎሶፊ ወይም ደግሞ ዱዊንግ ፊሎሶፊ ነው ማለት ነው። ያው የመጀመሪያው ማስረጃ ላናስቀምጥ እንችላለን፣ ዝም ብለን አንክሪቲካሊ ነው የምንገልጻቸው እነዛን ሀሳቦች። ይሄ ግን ፎርማል ሴንስ ኦፍ ፊሎሶፊ ስለሆነ ዱዊንግ ፊሎሶፊ ልንለው እንችላለን ማለት ነው። እዚህ ጋር ኖት ይላል ቱ ሴንስ ኦፍ ፊሎሶፊ ሃቪንግ ኤንድ ዱዊንግ ካን ኖት ቢ ትሪትድ ኢንታይርሊ ኢንዲፔንደንት ኦፍ ኢች አዘር። እነዚህ ሃቪንግ ኤንድ ዱዊንግ ፊሎሶፊ የምንላቸው ተነጣጥለው ልናያቸው አንችልም፣ ከፋፍለን ልናያቸው አንችልም ማለት ነው። ወይም ለየብቻ ልናያቸው አንችልም፣ አንዱ ለአንዱ ያስፈልጋል ማለት ነው። ኢፍ ዩ ዲድ ኖት ሃቭ ፊሎሶፊ ኢንፎርማል ፐርሰናል ሴንስ ዘን ዊ ኩድ ኖት ዱ ፊሎሶፊ ኢን ክሪቲካል ኤንድ ሪፍሌክቲቭ ሴንስ። እነዚህ ሁለቱ አንድ ላይ ሆነው ተጣምረው ካልተጠቀምናቸው በስተቀር ፎርማል በሆነ ሴንስ ወይም ደግሞ ክሪቲካል ወይም ሪፍሌክቲቭ በሆነ ሴንስ ፊሎሶፊን ልንገልጸው አንችልም ማለት ነው። በት ሃቪንግ ፊሎሶፊ ኢዝ ኖት ሰፊሽንት ፎር ዱዊንግ ፊሎሶፊ። ያው ሃቪንግ ፊሎሶፊ ስንል ተጨባጭ የሆነ ማስረጃ የለም፣ እንዲሁ የራሳችንን አመለካከት ብቻ ስለምናስቀምጥ ለዱዊንግ ፊሎሶፊ ብቻውን በቂ አይደለም ማለት ነው። ወይም ደግሞ ሃቪንግ ፊሎሶፊ ብቻውን ዱዊንግ ፊሎሶፊ ሊሆን አይችልም ማለት ነው። ምክንያቱም ዱዊንግ ፊሎሶፊ ስንል የተወሰነ ያህል ማስረጃ ማስቀመጥ ስላለብን ማለት ነው። ወይም ደግሞ ሪዝን ማስቀመጥ ምክንያት ማስቀመጥ ስላለብን ማለት ነው። ኤ ጂኒዩን ፊሎሶፊካል አቲቲዩድ ኢዝ ሰርቺንግ ኤንድ ክሪቲካል ኦፕን ማይንድድ ኤንድ ቶሌራንት ይላል። በጣም አሪፍ የሚባል ጂኒዩን የሆነ ፊሎሶፊካል አቲቲዩድ የፈላስፋ አስተሳሰብ ሲኖረን ምን ያካትታል በውስጡ? ሰርቺንግ ኤንድ ክሪቲካል ስለ መፈለግ
የተለያዩ ነገሮች ሰርች ማድረግ እና ደግሞ ክሪቲካል ጥልቅ የሆነ የማሰብ ችሎታ እንዲሁም ኦፕን ማይንድድ የሌሎችን ሀሳብ የመቀበል የሌሎችን ሀሳብ የመረዳት ነገር እና ቶሌራንት መቻቻል ያው ቻይ መሆን ያስፈልጋል። ዊሊንግ ቱ ሉክ አት ኦል ሳይድስ ኦፍ አን ኢሹ ዊዛውት ፕሪጁዲስ ቱ ፊሎሶፋይዝ ኢዝ ኖት ሜርሊ ቱ ሪድ ኦር ኤንድ ኖ ፊሎሶፊ። ያው ቅድም እንዳልነው ፊሎሶፊ ማለት ዝም ብሎ አንድ መጽሐፍ ወይም ደግሞ ከዚህ በፊት አንድ ፈላስፋ ያለውን ነገር ደግሞ ማለት ምናምን ነገር ወይም ደግሞ በማንበብ እሱ ያለውን በማዳመጥ ብቻ አይደለም። ከሁሉም ሳይዶች አንጻር ማየት አለብን። ከተለያዩ ነገሮች አንጻር እንደገና ፕሪጁዲስን ማቆም አለብን በዚህ ጊዜ ማለት ነው። ፕሪጁዲስ ማለት ዝም ብሎ ጭፍን የሆነ ግምት ማስቀመጥ ወይም ደግሞ ጭፍን የሆነ ውሳኔ ማስቀመጥ እንደማለት ነው ፕሪጁዲስ። ቱ ፊሎሶፋይዝ ኢዝ ኖት መርሊ ቱ ሪድ ኤንድ ኖ ፊሎሶፊ። ያው መፈላሰፍ ማለት ዝም ብሎ ማንበብ እና ያው የፍልስፍና መጽሐፍ ማንበብ እና ማወቅ ብቻ በቂ አይደለም ማለት ነው። ቅድምም አይተናል እሱን። ቱ ፊሎሶፋይዝ ኦልሶ ሚንስ ቱ ጀነራላይዝ። መፈላሰፍ ማለት ራሱ ጀነራላይዝ አርግቶ የማየት ነገርም አለበት ማለት ነው። ፊሎሶፈርስ አር ኦፍን ሪፍሌክቲቭ ኤንድ ክሪቲካል። ፈላስፋዎች በብዛት የራሳቸውን አይዲያ የማንጸባረቅና ጥልቅ በሆነ መልኩ የማስረዳትና የመረዳት ነገር በውስጣቸው ይታያል ማለት ነው። ዘይ ቴክ ኤ ሰከንድ ሉክ አት ዘ ማቴሪያል ፕሬዘንትድ ባይ ኮመን ሴንስ። በኮመን ሴንስ ወይም ደግሞ በጋራ የምናስባቸውን ኮመን ሴንስ ያለን ነገር ወይም እኩል በኩል ሁላችን የምናስበው ነገር በተጨማሪም ደግሞ ድጋሚ የማየት ነገር አለ ማለት ነው በእነሱ ዘንድ። ምክንያቱም በአንዴ የሚቀበሉት ነገር የለም፣ ድጋሚ ደጋግሞ የማየት ነገር አለ ማለት ነው። ሰከንድ ሉክ ምንለው አኩሙሌሽን ኦፍ ኖሌጅ ደዝ ኖት ባይ ኢትሰልፍ ሊድ ቱ አንደርስታንዲንግ። ያው የእውቀት መጠራቀም አንድ ሰው ብዙ አወቀ ማለት ብዙ ተረድቷል ልንል አንችልም። ያው ዝም ብሎ እውቀትም ብቻ ሊሆን ይችላል ማለት ነው። ቢኮዝ ኢት ደዝ ኖት ነሰሰርሊ ቲች ዘ ማይንድ ቱ ሜክ ኤ ክሪቲካል ኢቫሉዌሽን ኦፍ ፋክትስ ዛት ኢንቴል ኮንሲስተንት ኤንድ ኮሄረንት ጀጅመንት። ምክንያቱም ያን እውቀት ዝም ብለን አይምሮችን ውስጥ ብቻ ከተቀመጠ ወይም ሸምድዶ ነው ብቻ አይምሮች ውስጥ ስላስቀመጥ ነው ብቻ አንድን ነገር ክሪቲካሊ ኢቫሉዌት ወይም ደግሞ እሺ ቤዚክ ፊቸርስ ኦፍ ፊሎሶፊ ከምንላቸው ወይም ደግሞ የፍልስፍና መሰረታዊ የሆኑ መገለጫዎች ከምንላቸው ሁለቱን እስካሁን አይተናል። ወደ ሶስተኛው ስንመጣ ሶስተኛው ይላል ፊሎሶፊ ኢዝ ኤ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አስ ኤ ሆል። ፍልስፍና ምንድን ነው? ራሽናል አቴምፕት ወይም ደግሞ በምክንያት የተደገፈ ሙከራ ነው። ምን የማድረግ ዓለምን አጠቃላይ ዘ ሆል የማየት ነገር ነው ማለት ነው። ያው ብዙዎቻችን የተለያየ የሆነ የወርልድ ቪው አለን ማለት ነው። እኔ ያለኝ የወርልድ ቪው እና ለዓለም ያለኝ አመለካከት እና ሌላ ሰው ለዓለም ያለው አመለካከት የተለያየ ነው። እና ፊሎሶፊ ደግሞ እዚህ ጋር ምን ማድረግ ድርሻ ነው ያለው ማለት ነው። አዜ ሆል የማየት ከሰዎች አንጻር ወይም ደግሞ ከግለሰቦች አንጻር ነገሮችን የማየት ሳይሆን እንደ አጠቃላይ ኦቨርኦል የኔንም የእሱንም የማንኛችንም አመለካከት አጠቃላይ ኦቨርኦል ያለ ምልከታን ማስቀመጥ ነው ማለት ነው። ይህም በምን የተደገፈ ነው ማለት ነው? በራሽናል አቴምፕት የተደገፈ ነው ማለት ነው። ይሄ ሉክ አት ዘ ወርልድ የምንለው ነገር ወይም ደግሞ እንደ አጠቃላይ በምክንያት የተደገፈ ዓለምን የማየት ወይም ደግሞ የመመልከት ነገር ነው ማለት ነው። እሺ ፊሎሶፊ ይህንን በደንብ ስናብራራው ፊሎሶፊ ሲክስ ቱ ኮምባይን the conclusion of the various sciences and human experience into some kind of consistent world view። ምንድነው የሚለን? የተለያዩ የሆነ የሳይንስ እንትኖች የሳይንስ ቲዎሪዎች ወይም ደግሞ የሁማን ኤክስፒሪየንስ የሰው ልጅ ልምዶች ከነሱ ተነስተን ኮንሲስተንት የሆነ ወርልድ ቪው ወይም ደግሞ በሁላችንም ዘንድ ተቀባይነት ያለውን ወርልድ ቪው ወይም የዓለምን እይታ የማስቀመጥ ነገር ነው ማለት ነው። ወይም ደግሞ የነዛን ኮንክሉዥኖች የተለያዩ ሰዎችን የግል ምልከታን አንድ ላይ ኮምባይን በማድረግ ኮንሲስተንት የሆነ ወይም ደግሞ ወጥ የሆነ አመለካከት እንዲኖር የማድረግ ስራም ይሰራል ማለት ነው። ይሄም መገለጫዎች ውስጥ አንዱ ነው ማለት ነው። ኦልዞ ዜር አር ዲፊካልቲስ ኤንድ ዴንጀርስ ኢን ሲቲንግ ፎር ኤኒ ወርልድ ቪው ዜር አር ኦልሶ ዴንጀርስ ኢን ኮንፋይኒንግ አቴንሽን ቱ ፍራግመንትስ ኦፍ ሂውማን ኤክስፒሪየንስ። እናም እዚህ ጋር ምንድን ነው የሚለን? ይህንን አጠቃላይ የተለያየ ያለን ምልከታ እንደ አጠቃላይ አንድ ላይ ወስዶ ለሰዎችም ኢንፎርም ማድረግ ትንሽ ስጋትና ክብደት ይኖረዋል ማለት ነው። ነገሩ እንደዚህ እንደምናስበው ቀላል አይሆንም እና የተለያዩ የሆነ የሁማን ኤክስፒሪየንሶችን እኛም ከተለያየ አንግል ነገሮችን ስለምናይም
እነዛን ኤክስፒሪየንሶች በውስጣችን ስላሉ ኮመን የሆነ ሴንስ ወይም ደግሞ አንድ አይነት ምልከታ እንዲኖርን ማድረግ ትንሽ ያስቸግራል ነው የሚለን ማለት ነው። እና ፊሎሶፊ አቴምፕትስ ቱ ብሪንግ ዘ ሪዛልትስ ኦፍ ሁማን ኢንኳሪ ኢንቱ ሰም ሚኒንግፉል ኢንተርፕሬቴሽን ዛት ፕሮቫይድስ ኖሌጅ ኤንድ ኢንሳይት ፎር አወር ላይቭስ። የሆነ እንትን ፍልስፍና ምን አይነት አቴምፕት ያደርጋል ማለት ነው? እውቀት ወይም ደግሞ ኢንሳይት ለሚኒንግፉል የሆነ ኢንሳይት ወይም ደግሞ ናውሌጅ እንድናገኝ ይረዳናል ማለት ነው። የተመሳሳይ የሆነ ምልከታ እንዲኖረን በማድረግ አንድ ወጥ የሆነ ናውሌጅ ወይም ደግሞ እውቀት ኢንሳይት እንዲኖረን ይረዳናል ማለት ነው። ወይም ደግሞ ይህን ለማድረግ ይሞክራል ማለት ነው። ይህም ከፍልስፍና መገለጫዎች ውስጥ አንዱ ነው ማለት ነው። እሺ ወደ አራተኛው ስንመጣ ፊሎሶፊ ዘ ሎጂካል አናላይሲስ ኦፍ ላንጉዌጅ ኤንድ ዘ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕትስ። እና እዚህ ጋር ፍልስፍና ምንድን ነው? ሎጂካል አናላይሲስ ኦፍ ላንጉዌጅ ወይም ደግሞ ምክንያታዊ በምክንያት የተንተረሰ የቋንቋ ምርመራ ነው ማለት ነው። እና ደግሞ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ የእያንዳንዱን የቃላቶች የተለያዩ በሳይንስም ይሁን በየዕለት ዕለት ኑሯችን የምንጠቀማቸውን ቃላቶች ወይም ደግሞ ኮንሰፕቶች እያንዳንዱን የማጥራት ስራም ይሰራል ማለት ነው። ወይም ደግሞ ምርመራም ይሰራል ማለት ነው ከዚህ ጋር በተያያዘ። እሺ እዚህ ጋር ስናብራራው ኦል ፊሎሶፈርስ ሃቭ ዩዝድ ሜተድስ ኦፍ አናላይሲስ ኤንድ ሃቭ ሶት ቱ ክላሪፋይ ዘ ሚኒንግ ኤንድ ዘ ሚኒንግ ኦፍ ተርምስ ኤንድ ዘ ዩዝ ኦፍ ላንጉዌጅ። እና የተለያዩ ብዙ አይነት ፊሎሶፈሮች ወይም ደግሞ ሁሉም በሚባል ደረጃ ሜተድ ኦፍ አናላይሲስ ወይም ደግሞ የተለያዩ የሆኑ የቋንቋ ትንተና ስራዎችን ሰርተዋል ማለት ነው። ከምን ጋር በተያያዙ ከተርሞች ጋር ወይም ደግሞ ከአንዳንድ ቃላቶች የተለያየ ትርጉም ካላቸው ቃላቶች ጋር እና ደግሞ ከቋንቋ አጠቃቀም ጋር በተያያዘ የራሳቸውን ትንተና ሲያስቀምጡ ነበር ማለት ነው። ሰም ፊሎሶፈርስ ሲ ዚስ አስ ዘ ሜን ታስክ ኦፍ ፊሎሶፊ ኤንድ ፊው ክሌምስ ዚስ ዘ ኦንሊ ሌጂቲሜት ፈንክሽን ኦፍ ፊሎሶፊ። እና አንዳንድ ፊሎሶፈሮች ምን ብለው ያስባሉ? ይሄኛው የላንጉዌጅን ትንተና ወይም ደግሞ ስለ ላንጉዌጅ ማጥናት ከዚህ ጋር ምርመራ ማድረግ እንደ ዋናው የፍልስፍና ዋናው ስራ አድርገው የሚያስቡ ፊሎሶፈሮች አሉ። እና ደግሞ የተወሰኑት ደግሞ ብቸኛው ስራው እንደሆነ የሚያስቡ አሉ። የመጀመሪያዎቹ ዋነኛው ስራ እንደሆነ ያስባሉ፣ ሌላም ስራ ይሰራል ማለት ነው። ይሄ ደግሞ ሁለተኞቹ ደግሞ ብቸኛ ስራው እንደሆነ የሚያስቡ አሉ ማለት ነው። እና እዚህ ጋር ምን ይላል? ኮንሲደር ፊሎሶፊ ስፔሻላይዝድ ፊልድ ሰርቪንግ ዘ ሳይንስስ ኤንድ ኤዲንግ ኢን ዘ ክላሪፊኬሽን ኦፍ ላንጉዌጅ ይላል። እዚህ ጋር እንዴት አድርጋችሁ አስቡ ነው የሚለው። ፍልስፍናን የሆነ ስፔሻላይዝድ ሆነ ፊልድ ወይም ስለ አንድ ነገር ብቻ የሚያጠና እሱም ስለምን ስንል ስለ ክላሪፊኬሽን ኦፍ ላንጉዌጅ ወይም ደግሞ ቋንቋን የማጥራት ወይም ደግሞ ቋንቋን በአሪፍ ሁኔታ እንዲገባን የማድረግ ስራ የሚሰራ አድርጋችሁ አስቡ ነው የሚለን። ይህንን ማን ሰፖርት የሚያደርግ ነው? ሳይንሶችን ሰፖርት ለማድረግ የተቋቋመ የሆነ ፊልድ አድርጋችሁ አስቡ ነው የሚለው። እና ዚስ አውትሉክ ሃዝ ቢን ሰፖርት ዱሪንግ ዘ 20th ሴንቸሪ። እና ይሄ አስተሳሰብ በ20ኛው ክፍለ ዘመን ድጋፍ ያገኘ ነበር ወይም ደግሞ እንደዛ ተደርጎ ይታሰብ ነበር ነው። እና ኖት ኦል ሊንጉስቲክ አናሊስትስ ሃውኤቨር ዲፋይን ናውሌጅ ሶ ናሮሊ። ያው ሁሉም ባይሆንም አብዛኞቹ ሊንጉስቲክ አናሊስት ወይም ደግሞ የቋንቋ ተንታኝ የሚባሉ ሰዎች እውቀትን በጣም ጠባብ በሆነ መልኩ ይረዱት ነበር ነው። ሁሉም ባይሆንም ያው አብዛኞቹ many of them think that we can have knowledge of ethical principles and the like, although this knowledge is also experientially derived። እና አብዛኞቹ ምን አድርገው ያስቡ ነበረ? እውቀትን የምናገኘው ከኢቲካል ፕሪንሲፕልስ ወይም ደግሞ ከስነ ምግባራዊ ህግጋቶች አንጻር ከነሱ የምናገኝ ተደርጎ ይታሰብ ነበር በነዛ ሊንጉስቲክ አናሊስቶች ማለት ነው። ግን እንደዚህ አይነት እውቀቶችን ደግሞ ከኤክስፒሪየንስ ወይም ደግሞ ከተሞክሮም ሊገኙ እንደሚችሉ ሊገኙ ነበር ማለት ነው። እና ፍሮም ዚስ ናሮር ፖይንት ኦፍ ቪው ዘ ኤም ኦፍ ፊሎሶፊ ኢዝ ቱ ኤክስፖዝ ኮንፊውዥን ኤንድ ናንሴንስ ኤንድ ቱ ክላሪፋይ ዘ ሚኒንግ ኤንድ ዩዝ ተርምስ ኢን ሳይንስ ኤንድ ኤቭሪዴ አፌርስ። እና ከዚህ የሆነ ጠባብ የሆነ አስተያየት ምንድን የምንረዳው ፍልስፍና እንደምን አድርገውት ነው የሚያዩት? ኤክስፖዝ ኮንፊውዥን ወይም ደግሞ በቋንቋ አጠቃቀም ላይ የሚፈጠሩ ግድፈቶችን ወይም ደግሞ ግራ መጋባቶችን ለማጋለጥ እና ደግሞ ቱ ክላሪፋይ ዘ ሚኒንግ
የቃላቶች የአንዳንድ ተርሞች በሳይንስ ውስጥም ይሁን በየዕለት ዕለት ኑሯችን የምንጠቀማቸው ቃላቶች ላይ የሚያጋጥሙንን ኮንፊውዥኖች ወይም ደግሞ ትርጉሞቹን እንድናጠራ የሚያገለግለን ስፔሻላይዝድ ፊልድ አድርገው ያስቡ ነበር ማለት ነው። እና ከዚህ ጠባብ የሆነ አስተሳሰብ የምንረዳው ይህንን ነው ይለናል። እና ወደ አምስተኛው ፊቸር ስንመጣ ፊሎሶፊ ኢዝ ኤ ግሩፕ ኦፍ ፔሬኒያል ፕሮብሌምስ ዛት ኢንተረስት ፒፕል ኤንድ ፎር ዊች ፊሎሶፈርስ ኦልዌይዝ ሃቭ ሶት አንሰርስ። እና ፍልስፍና ግሩፕ ኦፍ ፔሬኒያል ፕሮብሌምስ ወይም ደግሞ ሰዎች በህይወት ዘመናቸው ለረጅም ጊዜ ሲነሳባቸው ወይም ደግሞ አይምሮች ውስጥ ሲመጡ የነበሩ ጥያቄዎችን እና ደግሞ እነዛ ጥያቄዎች ኢንተረስት የሚያደርጋቸው ኢንተረስትድ የሆኑ ሰዎችን የእነሱን ጥያቄ የመመለስ ስራ ይሰራል ማለት ነው ፍልስፍና። እና እሱ ላይም ፎከስ አድርግቶ ይሰራል ማለት ነው። የመልሳቸውን የሚመለስ ማለት ነው። እና ፊሎሶፊ ፕረሲሲትስ ኢንኳይሪ ኢንቱ ዲፐስት ፕሮብሌምስ ኦፍ ሁማን ኤግዚስተንስ። እና የሰው ልጅ በህይወቱ የሚያጋጥማቸውን ዲፐስት የሆኑ ፕሮብሌሞች ላይ የራሱ የሆነ ኢንኳይሪ ወይም ደግሞ ምርመራ ያደርግ ነበር ማለት ነው። እና ብዙ ጥያቄዎች እነሱ ነበር። ከነሱ መካከል ዘ ፎሎዊንግ ሰም ኩዌስችንስ አር ኦል ፊሎሶፊካል ኦር ሃቭ ፊሎሶፊካል ኢምፖርታንስ። እና እነዛ የሚጠየቁ ጥያቄዎች ደግሞ ከፍልስፍና ጋር የተያዩ ወይም ደግሞ ፊሎሶፊካል ኢምፖርታንስ ወይም ደግሞ ፊሎሶፊካል የሆነ ሪሌሽን አላቸው ማለት ነው። ለምሳሌ እነዛ ጥያቄዎች እነማን ናቸው ስንል ዋት ኢዝ ትሩዝ፣ እውነታ ምንድን ነው? እውነት ምንድን ነው? ወይም ደግሞ እውነታ ምንድን ነው የምንለው ማለት ነው። ዋት ኢዝ ዲስቲንክሽን ቢትዊን ራይት ኤንድ ሮንግ፣ በትክክለኛና በሮንግ በሆኑ ነገሮች መካከል ያለው ዲስቲንክሽን ምንድን ነው ብለን ልንጠይቅ እንችላለን። ፋንዳሜንታል ላይፍ ኢሹ ስንል ደግሞ ዋት ኢዝ ላይፍ፣ ህይወት ራሱ ምንድን ነው? ሃው አይ አም ሂር፣ እኔ ለምን እዚህ ያለው ወይም ደግሞ ዋይ ኢዝ ዜር ኤኒቲንግ አት ኦል፣ እዚህ ሁሉ ነገር እዚህ መሆኑ ለምን አስፈለገ ልንል ወይም ደግሞ ኢዝ ዜር ሪሊ ኤ ፋንዳሜንታል ዲስቲንክሽን ቢትዊን ራይት ኤንድ ሮንግ፣ በእውነት በትክክለኛ እና በስህተት መሀል ዲስቲንክሽን ወይም ደግሞ ፋንዳሜንታል የሆነ ዲስቲንክሽን ይኖራል ወይ ብሎ መጠየቅ። እንደገና ዌር ደዝ ናውሌጅ ካም ፍሮም፣ እውቀት ከየት ነው የሚመጣው? ዋት ኢዝ ቢዩቲ፣ ውበት ራሱ ምንድን ነው? እና የመሳሰሉትን ጥያቄዎች ብቻ ኢዝ ዜር ፖሲቢሊቲ ኦፍ ላይፍ አፍተር ዲዝ፣ ከሞት በኋላ ህይወትስ አለ የሚሉ የተለያዩ ጥያቄዎች አሉ። እና ፍልስፍና እነዚህን ጥያቄዎች ለመመለስ የራሱ የሆነ ኢንኳይሪ ወይም ደግሞ ምርመራዎች ያካሂዳል። እነዛን ጥያቄዎች መልስ ለማግኘት ማለት ነው። ይሄ በሰዎች ዘንድ ብዙ ጊዜ የሚነሱ ጥያቄዎች ናቸው፣ በአይምሮ ማለት ነው። ያው ሪሊ እንደዛ ባይጠየቅም ብዙ ጊዜ በአይምሮአችን እንደዛ እናስባለን ነው የሚለው። ዘ አቴምፕት ቱ ሲክ አንሰርስ ኦር ሶሉሽንስ ቱ ዘም ሃዝ ጊቨን ራይዝ ቱ ቴዎሪስ ኤንድ ሲስተምስ ኦፍ ቶት ሰች አስ አይዲያሊዝም፣ ሪያሊዝም፣ ፕራግማቲዝም፣ አናላይቲክ ፊሎሶፊ። እና ለእነዚህ ጥያቄዎች መበራከት የተለያዩ የሆነ ሙከራዎች አድርጉታል ፊሎሶፊ። እና ደግሞ ለእነዚህ ጥያቄዎች መልስ ለማግኘት በሚያደርገው ጥረት መካከል የተለያዩ የሆኑ ቴዎሪዎች ተፈጥሯል ማለት ነው። እንደ አይዲያሊዝም፣ ሪያሊዝም፣ ፕራግማቲዝም፣ አናሊቲክ ፊሎሶፊ፣ ኤግዚስቴንሻሊዝም እና የመሳሰሉት ቲዎሪዎች ሊፈጠሩ ችሏል ማለት ነው። እነዚህን ጥያቄዎች ለመመለስ በሚካሄደው ምርመራ መሰረት ማለት ነው፣ ወይም ደግሞ ጥረት ልንል እንችላለን። እና እዚህ ጋር ፊሎሶፊ ኦልሶ ሚንስ ዘ ቫሪየስ ቲዎሪስ ኦር ሲስተምስ ኦፍ ቶት ዲቨሎፕድ ባይ ግሬት ፊሎሶፈርስ። እና ፍልስፍናን ምን ልንለው እንችላለን? በታላላቅ ፈላስፋዎች የተፈጠሩ ሲስተምስ ኦፍ ቶት ወይም ደግሞ የንግግር ስርዓት ወይም ደግሞ የተለያዩ ቲዎሪዎችን ፍልስፍና ልንላቸው እንችላለን ማለት ነው። በታላላቅ ፊሎሶፈሮች የተገለጹ ዊዛውት ዘስ ፒፕል ኤንድ ዜር ቶትስ ፊሎሶፊ ውድ ኖት ሃቭ ሪች ዘ ኮንተንት ኢት ሃዝ ቱዴይ። እና ያለ እነዚህ ታላላቅ ፊሎሶፈሮች ወይም ደግሞ እንደነዚህ አይነት ሰዎች ወይም ደግሞ ከነሱ የሚመጡ ቶቶች ወይም ንግግሮች ፍልስፍና አሁን ያለውን ኮንተንት ወይም ደግሞ አሁን ያለውን ገጽታ አይይዝም ነበር ነው የሚለን። እና ዊ አር ኮንስታንትሊ ኢንፍሉዌንስድ ባይ አይዲያስ ዛት ሃቭ ካም ዳውን ቱ አስ ኤን ትራዲሽንስ ኦፍ ሶሳይቲ። እና ከነዚህ ከድሮ ፈላስፋዎች ወይም ግሬት ፊሎሶፈርስ እንዳና አርስቶትል፣ ሶክራተስ እና የመሳሰሉ ፊሎሶፈሮች የሚመጡት አይዲያዎች ወይም ደግሞ ተውቶች እኛ ኮንስታንትሊ ኢንፍሉዌንስድ ነን ነው የሚለው። እና ቀጣይ የምናየው ኮር ፊልድስ ኦፍ ፊሎሶፊ ወይም ደግሞ
የፍልስፍና ዋና ዋና የሆኑ ፊልዶችን በሌሰን ስሪ እናያለን ማለት ነው። እሺ ሌሰን ስሪ ላይ ሜታፊዚክስ ኤንድ ኢፒስቴሞሎጂ የሚለውን እናያለን ማለት ነው። ያው ሁለቱ የፊሎሶፊ ኮር የሆኑ ወይም ደግሞ ዋና ዋና የሆኑ ፊልዶች ናቸው ማለት ነው። ሜታፊዚክስ፣ ኤፒስቴሞሎጂ፣ አግዚዮሎጂ ኤንድ ሎጂክ ማለት ነው። ከነሱ መሃል መጀመሪያ ላይ ሜታፊዚክስ ኤንድ ኤፒስቴሞሎጂ የሚለውን እኔ ሜታፊዚክስን ስናይ ዘ ተርም ሜታፊዚክስ ኢዝ ዲራይቭድ ፍሮም ዘ ግሪክ ወርድስ። ሜታፊዚክስ የሚለው ከሁለት የግሪክ ቃላቶች የመጣ ሲሆን የመጀመሪያው ሜታ ሲሆን ሜታ ማለት ደግሞ በግሪክኛ ቢዮንድ ወይም ደግሞ አፖን ወር ደግሞ አፍተር የሚለውን ትርጉም ሲይዝልን፣ ሌላው ሁለተኛው ደግሞ ፊዚካ ነው። ፊዚካ ደግሞ ያው ፊዚክስ እንደማለት ነው። ስለዚህ ሁለቱ አንድ ላይ የሚጣመርበት ጊዜ ሜታፊዚክስ ይሰጣል ማለት ነው። እና ሊተራሊ ኢት ሪፈርስ ዞስ ቲንግስ አፍተር ዘ ፊዚክስ። እና ሜታፊዚክስ ስንል ከፊዚክስ ባሻገር ያሉ ነገሮችን የሚያካትትልን ነው ማለት ነው። ቢዮንድ ፊዚክስ እንደማለት ነው። ወይም ደግሞ ከምናየው ፊዚካል ዓለም ባሻገር ያሉ ነገሮችን የሚያነሳልን የፍልስፍና ዘርፍ ነው ማለት ነው ሜታፊዚክስ ባጭሩ። እና ኢት ኢዝ ኤ ብራንች ኦፍ ፊሎሶፊ ዊች ስተዲዝ ዘ አልቲሜት ኔቸር ኦፍ ሪያሊቲ ኦር ኤግዚስተንስ። የፍልስፍና አንዱ ቅርንጫፍ ተደርጎ ይወስዳል እና ደግሞ ስለምን ያጠናል ማለት ነው? ስለ አልቲሜት ኔቸር ኦፍ ሪያሊቲ ወይም ደግሞ ስለ ገሃዱ ዓለም ወይም ደግሞ ስለ አልቲሜት ኔቸር ስለ ገሃዱ ዓለም አልቲሜት ኔቸር እና ደግሞ ስለ ኤግዚስተንስ የሚያጠናልን የፊሎሶፊ ብራንች ነው ማለት ነው። እና ዲልስ ዊዝ ኢሹስ ኦፍ ከምን ጋር ዲል ያደርጋል ወይም ደግሞ ያጠናል ማለት ነው? ከሪያሊቲ ጋር በተያያዙ ከገሃዱ ዓለም ጋር፣ ከፈጣሪ ከገሃድ፣ ከፍሪደም ከነፃነት ጋር፣ ሶል ኢሞርታሊቲ፣ ዘ ማይንድ ቦዲ ፕሮብሌም፣ ፎርም ኤንድ ሰብስታንሻል ሪሌሽንሽፕ፣ ኮዝ ኤንድ ኢፌክት ሪሌሽንሽፕ እና ከዚህ ጋር በተያያዙ ሌሎች ፊልዶች ጋር ያጠናልናል ማለት ነው ሜታፊዚክስ። እሺ ሰም ኦፍ ዘ ኩዌሽንስ ዛት ሜታፊዚክስ ፕራይመርሊ ዲልስ ዊዝ ይላል። ያው ሜታፊዚክስ በዋናነት የሚጠየቁ ጥያቄዎች አሉ እና ከነሱ መካከል ዋት ኢዝ ሪያሊቲ የሚል እውነታ ምንድን ነው? ዋት ኢዝ አልቲሜት ሪል በጣም ያው አልቲሜት ሪል ምንድን ነው እሱ ራሱ የሚል ጥያቄ የሚነሳል። ዋት ካን ሪያሊቲ ቢ ግራስፕድ ባይ ዘ ሴንስ እውነታ በስሜት ወይም ደግሞ በስሜት ሕዋሶቻችን እነዛን ሪያሊቲ ወይም ደግሞ ገሃዱ ዓለምን መለየት እንችላለን ወይ ነው። እንደዚህ አይነት ከዚህ ጋር በተያያዙ ኩዌሽኖችን ይጠይቃል ማለት ነው። ሜታፊዚክስ ላይ እንደዚህ አይነት ጥያቄዎች ይነሳሉ ማለት ነው። እና ደዝ ጋድ ኤግዚስት እና የመሳሰሉት እንዴት ነው ፕሩቭ የምናደርገው? ዋት ኢዝ ታይም? ታይም ራሱ ምንድን ነው? ዋት ኢዝ ዘ ሚኒንግ ኦፍ ላይፍ ምናምን የመሳሰሉትን ጥያቄዎች ከእነሱ ጋር ዲል ያደርጋል ማለት ነው ሜታፊዚክስ። ወይም ደግሞ ከፊዚካል ከምናየው ዓለም ወጣ ያሉ ነገሮችን የማየት ነገር ይታይበታል ማለት ነው። እና ኢት ኢዝ ኤቪደንት ዛት ዘ ኩዌሽን ኦፍ ሪያሊቲ ኢዝ ኖት አስ ሲምፕሊስቲክ አስ ኢት አፒርስ። እና የገሃዱ ዓለም ጥያቄዎች እንደዚሁ እንደምንጠይቀው ቀላል የሆነ እንትን ጥያቄ አይደለም ማለት ነው። የእውነትን ወሰብሰብ ያለ ወይም ደግሞ በጣም ወጣ አውት ኦፍ ዘ ቦክስ የማሰብ ነገር ይጠይቃል ማለት ነው። እንደሚታሰበው ቀላል አይደለም መመለስ። እና ሜታፊዚካል ኩዌሽንስ አር ዘ ሞስት ቤዚክ ቱ አስክ ቢኮዝ ዘይ ፕሮቫይድ ዘ ፋውንዴሽን አፖን ዊች ኦል ሰብስኩዌንት ኢንኳይሪ ኢዝ ቤዝድ። እነዚህ አይነት የሜታፊዚካል ኩዌሽኖች ወይም ደግሞ ቅድም ያየናቸው ኩዌሽኖች ከሁሉም ምርመራዎች በጣም ብዙ አይነት እንደዚህ አይነት ጥያቄዎች በሚነሱበት ጊዜ የተለያዩ የሆነ ኢንኳይሪዎች ወይም ደግሞ ምርመራዎች እንድናደርግ ያስገድዳል ማለት ነው። ወይም ደግሞ ከነዚህ ጥያቄዎች ተነስተን ነው የተለያዩ የሆነ ኢንኳይሪዎች ወይም ደግሞ ምርመራዎች ልናደርግ የምንችለው በእነሱ ላይ ተመስረተ ነው ለማለት ነው። እና ሜታፊዚሲያንስ ሲክ አን ኢሬዲዩሲብል ፋውንዴሽን ኦፍ ሪያሊቲ ኦር ፈርስት ፕሪንሲፕልስ ፍሮም ዊች አብሶሉት ኖሌጅ ኦር ትሩዝ ካን ቢ ኢንዲዩስድ ኤንድ ኢንዲዩስድ። ሜታፊዚሻን የምንላቸውም ደግሞ ከነዚህ ኩዌስችኖች ጋር ወይም ደግሞ ይህንን ፊልድ በጥልቀት የሚያጠኑ ሰዎች ምን ይላሉ? እንትን ፈርስት ፕሪንሲፕልስ ማለት የመጀመሪያዎቹን የሆኑ ህግጋቶች ከአብሶሉት ኖሌጅ ወይም ደግሞ ከእውነታ ጋር የሚነሱ ጥያቄዎችን የመመለስ ስራ ይሰራሉ አይነት ነገር ነው። ሜታፊዚካል ኩዌሽንስ ሜይ ቢ ዲቫይድድ ኢንቱ ፎር
ኦር አስፔክትስ እና ሜታፊዚካል ኩዌሽኖች ወይም ደግሞ በሱ ስር የሚነሱ ጥያቄዎች ወደ 4 አይነት ሰብሴቶች ወይም ደግሞ አስፔክቶች ይከፋፈላሉ ማለት ነው። የመጀመሪያው ኮስሞሎጂካል አስፔክት ነው። ሁለተኛው ቴዎሎጂካል አስፔክት፣ ከዛ አንትሮፖሎጂካል አስፔክት፣ ሌላኛው ኦንቶሎጂካል አስፔክት የምንላቸው አሉ ማለት ነው። አንድ በአንድ ስናያቸው የመጀመሪያው ኮስሞሎጂካል አስፔክት የምንለው ነው። ኮስሞሎጂካል አስፔክት ኢዝ ስተዲ ኦፍ ቲዎሪስ አባውት ዘ ኦሪጂን ኔቸር ኤንድ ዲቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተም። ኮስሞሎጂካል አስፔክት የምንለው ከኦሪጂን ወይም ደግሞ ከመገኛ ከተፈጥሮ እንዲሁም ደግሞ ከዓለም ዲቨሎፕመንት ጋር በተያያዘ ወይም ደግሞ ዓለም ከየት መጣ፣ ዩኒቨርስ፣ ይሄ የምናየው ዩኒቨርስ ከየት መጣ፣ ተፈጥሮ ምን ይመስላል፣ ወይም ደግሞ እንዴት ነው እያደገ ያለው እና እንደ ኦርደርሊ ሲስተም ለብቻው እንደ አንድ ሲስተም አድርግቶ ያየዋል ማለት ነው ኮስሞሎጂካል አስፔክት። እና ከኮስሞሎጂካል አስፔክት የሚነሱ ጥያቄዎች ስናይ ሃው ዲድ ዘ ዩኒቨርስ ኦሪጂኔት፣ እንዴት ነው ዓለም ሊፈጠር የቻለው፣ እንዲሁም ደግሞ እንዴት ነው ዲቨሎፕ ሊያደርግ የቻለው ወይም ደግሞ ሊያደርግ የቻለው የሚለውን ጥያቄ ይጠይቃል ማለት ነው። ከዚህ አይነት ጥያቄዎች ጋር ዲል ያደርጋል። ዲድ ኢት ካም አባውት አክሲደንት ኦር ዲዛይን፣ በድንገት ነው ይህ ዓለም የተፈጠረው ወይስ ታቅዶበት ነው የሚለውንም ጥያቄ ያነሳል ማለት ነው። ወደ ሁለተኛው ስንመጣ ቴዎሎጂካል አስፔክት ነው። ቴዎሎጂ ኢዝ ዛት ፓርት ኦፍ ሪሊጂየስ ቲዮሪ ዛት ዲልስ ዊዝ ኮንሰፕሽንስ ኦፍ ኤንድ አባውት ጋድ። ይሄ ደግሞ ቴዎሎጂ የምንለው ያው ከስሙ እንደምንሳው ቴዎሎጂካል አስፔክት ስንል ከሪሊጂየስ ቲዮሪ ወይም ደግሞ ከሃይማኖታዊ እሳቤዎች ጋር በተያያዘ ዲል የሚያደርግልን ነው። ወይም ደግሞ ከፈጣሪ ጋር በተያያዙ የሚነሱ ጥያቄዎችን የሚጠይቅልን አንድ የሜታፊዚክስ ፓርት ነው እና ኩዌስችንስ ላይክ ኢዝ ዜር ኤ ጋድ፣ ፈጣሪ አለ ወይ የሚል ጥያቄ ይጠይቃል። ኢፍ ሶ ዜር ኢዝ ዋን ኦር ሞር ዛን ዋን፣ እንደዛ ፈጣሪ ግን ካለ አንድ ነው ወይስ ከዛ በላይ የሚለው እንደዚህ አይነት ጥያቄዎች የመጠየቅ ነገር ይታይበታል። ዋት አር ዘ አትሪቢዩትስ ኦፍ፣ የፈጣሪ ባህሪያቶች ምንድን ናቸው? ምንድን ነው ፈጣሪን ፈጣሪ ያሰኘው? ምንድን ነው ባህሪያቶቹ ብሎ ይጠይቃል ማለት ነው። ቴዎሎጂካል አስፔክት ነው። ወደ አንትሮፖሎጂካል አስፔክት ስንመጣ አንትሮፖሎጂ ዲልስ ዊዝ ዘ ስተዲ ኦፍ ሂውማን ቢንግስ። አንትሮፖሎጂ ስንል ያው ለብቻው እንደ ኮርስ ትማሩታላችሁ። አንትሮፖሎጂ ስንል ከሂውማን ቢንጎች ጋር ዲል የሚያደርግልን ስተዲ፣ አንድ ፊልድ ኦፍ ስተዲ ነው ማለት ነው። እና ኩዌስችንስ ላይክ ዋት ኢዝ ሪሌሽንሽፕ ቢትዊን ማይንድ ኤንድ ቦዲ፣ ከአይምሮና በሰውነት መካከል ያለው ግንኙነት ምንድን ነው የሚለውን የመሳሰሉትን ጥያቄዎች ይነሳል ማለት ነው። እና ወደ ኦንቶሎጂካል አስፔክት ስንመጣ ደግሞ ኢት ኢዝ ዘ ስተዲ ኦፍ ኔቸር ኦፍ ኤግዚስተንስ ኦር ዋት ኢት ሚንስ ፎር ኤኒቲንግ ቱ ኤግዚስት። ስለ ኔቸር ኦፍ ኤግዚስተንስ ከመኖር ጋር በተያያዘ ተፈጥሮ ምን ይመስላል፣ የመኖር ነገር ምንድን ነው የሚለውን ጥያቄ ከዚህ ጋር በተያያዙ ነገሮች ላይ ጥናት ያደርጋል ማለት ነው። እና ኩዌስችንስ ላይክ ኢዝ ቤዚክ ሪያሊቲ ፋውንድ ኢን ማተር ኦር ፊዚካል ኤነርጂ ዘ ወርልድ ካን ሴንስ ኢዝ ኢት ፊክስድ ኦር ኤንድ ስቴብል ብሎ እንደዚህ አይነት ጥያቄዎችን የመጠየቅ ነገር ይታይበታል ማለት ነው። ወደ ሁለተኛው ፓርት ስንመጣ ደግሞ ኤፒስቴሞሎጂ ነው ማለት። ኤፒስቴሞሎጂ ድራይቭድ ፍሮም ዘ ግሪክ ወርድስ ኤፒስቴሜ ሚኒንግ ናውሌጅ ኦር አንደርስታንዲንግ። ኤፒስቴሞሎጂ ከሁለት የግሪክ ቃላቶች የመጣ ሲሆን ኤፒስቴሜ እና ሎጎስ ከሚለው ሁለት ግሪክ ቃላቶች የመጡ ናቸው ማለት ነው። ኤፒስቴሜ ስንል ኤፒስቴም ስንል ናውሌጅ ወይም ደግሞ አንደርስታንዲንግ ሲሆን ሎጎስ ደግሞ ስተዲ ኦፍ እንደማለት ነው። ስለዚህ ኤፒስቴሞሎጂን በአጭሩ ዲፋይን ስናደርገው ስተዲ አባውት ዘ ኔቸር፣ ስኮፕ፣ ሚኒንግ ኤንድ ፖሲቢሊቲ ኦፍ ናውሌጅ፣ ከናውሌጅ ጋር በተያያዘ የሚያጠናልን አንዱ ብራንች ነው ማለት ነው። ዲልስ ዊዝ ኢሹስ ኦፍ ናውሌጅ፣ ኦፒኒየን፣ ትሩዝ፣ ፎልሲቲ፣ ሪዝን፣ ኤክስፒሪየንስ ኤንድ ፌዝ ሪፈርስ ቱ አዝ ቲዎሪ ኦፍ ናውሌጅ። እና ከናውሌጅ ከእውቀት ጋር ከኦፒኒየን ከሀሳብ ጋር ወይም ከእውነታ ከሪዝን ከኤክስፒሪየንስ ወይም ደግሞ ከፌዝ ከእምነት አንጻር ወይም ደግሞ እንደ አጠቃላይ ስናየው ቲዎሪ ኦፍ ናውሌጅ ብለን ልንገልጸው እንችላለን ማለት ነው። እና ከነዚህ ኢሹዎች ጋር
ዲል ያደርግልናል ማለት ነው ኤፒስቴሞሎጂ። ኤፒስቴሞሎጂ ከፈርስ ቱ ኤሪያስ ዘ ኮንተንት ኦፍ ቶት ኤንድ ቶት ኢትሰልፍ። ያው ኤፒስቴሞሎጂ ሁለት አይነት ኤሪያዎችን ከቨር ያደርጋል ማለት ነው እና ኮንተንት ኦፍ ቶት እና ቶት ኢትሰልፍ ቶቶች ወይም ደግሞ ንግግሮች በውስጣቸው ምን ይይዛሉ እና ንግግሩ ራሱ ስለ ንግግሩ ራሱ ያሉትን ኤሪያዎች የማጥናት ነገር ይታይበታል ማለት ነው ኤፒስቴሞሎጂ። እሺ ኩዌስችንስ ኢሹስ ዊዝ ዊች ኤፒስቴሞሎጂ ዲልስ እና ኤፒስቴሞሎጂ ከምን አይነት ኩዌስችኖች ጋር ነው ዲል የሚያደርገው ስንል ደግሞ ዋት ኢዝ ናውሌጅ እውቀት ምንድን ነው? ዋት ዲዝ ኢት ሚን ቱ ነው ማወቅ ራሱ ምንድን ነው? እና ዋት አር ዘ ሶርስስ ምንድን ነው የእውቀት ሶርስ እውቀቶችን ከየት ልናገኝ እንችላለን? ዋት ኢዝ ትሩዝ እውነታ ምንድን ነው? ዋት ካን ዩ ነው ስቴትመንት ኢዝ ትሩ ሃው ካን ነው ስቴትመንት ኢዝ ትሩ ስንል አንድ ነገር እውነት መሆኑን አለመሆኑን በምንድን ነው የምናውቀው? ዋት ኢዝ ሪሌሽንሺፕ ኤንድ ዲፈረንስ ቢትዊን ፌዝ ኤንድ ሪዝን በእምነትና በምክንያት መሀል ያለውን ግንኙነትና ልዩነት ምንድን ነው የሚለው ያው ከዚህ ጋር በተያያዙ ያሉትን ሪሌሽንሺፖች እና ዲፈረንሶች ያጠናል ወይም ደግሞ ከነዚህ አይነት ኩዌሽኖች ጋር ዲል ያደርጋል ማለት ነው። ኤፒስቴሞሎጂ ሲክስ አንሰር ቱ ኤ ነምበር ኦፍ ፈንዳሜንታል ኢሹስ ዋን ኢዝ ዌዘር ሪያሊቲ ካን ኤቨር ቢ ናውን። ኤፒስቴሞሎጂ እውነታ ራሱ መታወቅን እንደሚችል ወይም ደግሞ እንደማይችል የሚነግረን ነው ማለት ነው። ያው እንደዚህ አይነት ነገሮች ይታያሉ እና ስኬፕቲሲዝም የሚባል አለ። ምን ይለናል እሱ ደግሞ ዘ ፖዚሽን ክሌሚንግ ዛት ፒፕል ካን ኖት አኳየር ሪላያብል ናውሌጅ ኤንድ ዛት ኤኒ ሰርች ፎር ትሩዝ ኢዝ ኢን ቬን። ስኬፕቲሲዝም ስንል የሆነ አንድ አካል ነው ምንድን ብሎ የሚያምን ነው ሰዎች ሪሊያብል ወይም ደግሞ ታማኝ የሆነ እውቀትን ማግኘት አይችሉም ብሎ የሚያምን ነው። ወይም ደግሞ እነዛ ይህንን ታማኝ የሆነ እውቀት ወይም ደግሞ ታማኝነት ያለውን እውቀት ለማግኘት የሚደረግ ጥረት ሁሉ ዝም ብሎ ከንቱ ልፋት እንደሆነ የሚነግረን አንድ ፓርት ነው፣ ፖዚሽን ነው እና ኤክስፕረስድ ባይ ጎርጂያስ አሰርት ዛት ኖቲንግ ኤግዚስትስ ኤንድ ዛት ኢፍ ኢት ዲድ ዊ ኩድ ኖት ነው ኢት። እና ጎርጂያስ ደግሞ ምን ይለናል? ነቲንግ ኤግዚስት ምንም ነገር አይገኝም ብሎ የሚያስብ ሰው እና ደግሞ የሚገኝም ከሆነ ምንም ማንኛውም ነገር የሚገኝ ከሆነ ልናውቀው አንችልም ብሎ የደመደመ ሰው ነው ማለት ነው። እና አግኖስቲሲዝም ደግሞ የሚለው ፕሮፌሽን ኦፍ ኢግኖራንስ ሪፈረንስ ቱ ኤግዚስተንስ ኦር ነን ኤግዚስተንስ ኦፍ ጋድ። አግኖስቲሲዝም ስንል ደግሞ ፕሮፌሽን ኦፍ ኢግኖራንስ ወይም ደግሞ ኤግዚስተንስ የፈጣሪ መገኘት ወይም ደግሞ አለመገኘት ይሄኛው ጥያቄ ውስጥ መግባት የለበትም ብሎ የሚያስብ አንድ አካል ነው አግኖስቲሲዝም ማለት ነው። እንደዚህ አይነት ጥያቄዎችን ኢግኖር የሚያደርግ አንድ ፓርት ነው ማለት ነው አግኖስቲሲዝም ስንል። እና አዘር ኢሹስ ፋውንዴሽናል ቱ ኤፒስቴሞሎጂ ዌዘር ኦል ትሩዝ ሬላቲቭ ኦር ዌዘር ሰም ትሩዝስ አር አብሶሉት። እና ሁሉም እውነታዎች አንጻራዊ ናቸው ወይስ ወይም ደግሞ ፍጹማዊ ናቸው ወይም ደግሞ አብሶሉት ናቸው ብሎም ከእንደዚህ አይነት ኩዌስችኖች ይነሳሉ። ዘ ኩዌስችን ዌዘር ኖሌጅ ኢዝ ሰብጀክቲቭ ኦር ኦብጀክቲቭ፣ ሰብጀክቲቭ ነው እውቀት ራሱ ሰብጀክቲቭ ነው ወይስ ኦብጀክቲቭ ነው የሚለውንም ይነሳል። ኤንድ ዌዘር ትሩዝ ኢዝ ዛት ኢንዲፔንደንት ኦፍ ሂውማን ኤክስፒሪየንስ፣ እና እውነታ የምንለው ነገር ራሱ ከሰዎች ኤክስፒሪየንስ ወይም ደግሞ ከሰዎች ተሞክሮ ነፃ ነው ወይ ኢንዲፔንደንት ነው ወይም ደግሞ ከእሱ ገለል ያለ ነው ከእሱ ነጠል ያለ ነገር ነው ብሎ የሚጠይቅልናል ማለት ነው። እና ሶርስ ኦፍ ሂውማን ናውሌጅ ስንል ሰዎች ከየት ነው እውቀትን ሊያገኙ የሚችሉት ተብሎ ሲጠና የተለያዩ አይነት ሶርስ ኦፍ ሂውማን ናውሌጅ አሉ ማለት ነው። ከእነሱ መካከል አንደኛው ምንድነው? ኢምፒሪሲዝም ነው። ኢምፒሪሲዝም ስንል ደግሞ ናውሌጅ ኦብቴይንድ ትሩ ሴንስስ፣ እውቀት የሚገኘው በሴንስ ኦርጋኖቻችን ወይም ደግሞ በስሜት ሕዋሶቻችን እውቀትን እናገኛለን ብሎ ያስባል ማለት ነው። ኢምፒሪሲዝም የሚለው ማለት ነው። እና ኢት አፒርስ ቱ ቢ ቢልት ኢን ኤ ቬሪ ኔቸር ኦፍ ሂውማን ኤክስፒሪየንስ፣
እና እውቀትን ከየት ይገኛል ብሎ ነው የሚያስበው? ቅድም እንዳልነው ከሂውማን ኤክስፒሪየንስ ወይም ደግሞ በተፈጥሮ የሰው ልጅ በሴንስ ኦርጋኖቹን ተጠቅሞ የሚያገኘው ነው ማለት ነው እውቀት ብሎ ያስባል። እውቀት ምንጩ ከዛ ነው ብሎ ያስባል። ኤምፒሪሲዝም ማለት ነው። ሌላ ሴንሰሪ ናውንግ ፎር ሁማን ኢዝ ኢሚዲየት ኤንድ ዩኒቨርሳል ኤንድ ኢን መኒ ዌይስ ፎርምስ ዘ ቤሲስ ማች ኦፍ ሁማን ናውሌጅ። እና ይሄ ኢምፒሪሲዝም ብለን የምንጠራው ሴንሰሪ ናዊንግ ወይም ደግሞ የሰዎች በሴንሰሪ ኦርጋኖቻቸው ተጠቅሞ የሚያገኙት እውቀት ኢሚዲየት ወይም ደግሞ ዩኒቨርሳል ነው ወይም ደግሞ በቃ አብዛኛውን ወይም ደግሞ ሁሉም በማለት ደረጃ የሰው ልጅ ናውሌጅ የሚመጣው ከዛ ከሴንስ ኦርጋኑ የሚያገኘው ዳታ ነው ማለት ነው። እና በሱ በኢምፒሪሲዝም አስተያየት መሰረት ማለት ነው። እና ዘ ኤግዚስተንስ ኦፍ ሴንሰሪ ዳታ ካኖት ቢ ዲናይድ። እና እነዚህ በሴንስ ኦርጋኖቻችን የምናገኛቸው ሴንሰሪ ዳታዎች ዲናይ ልናደርጋቸው ወይም ደግሞ ኢግኖር ልናደርጋቸው እንችላቸው አይነት አይደሉም ነው የሚለው። ሞስት ፒፕል አክሰፕት አንክሪቲካሊ አስ ሪፕሬዘንቲንግ ሪያሊቲ። እና ብዙ ሰዎች ደግሞ ይህን በሴንስ ኦርጋኖቻቸው የሚያገኙት ነገሮች አንክሪቲካሊ ወይም ደግሞ ምንም አይነት በጥልቅ ሳይገመግሙ ወይም ደግሞ ሳያስቡ ቀጥ የመቀበል ነገር አለ ማለት ነው። ይሄ ደግሞ ምንን ያሳያል የሚለው ሪያሊቲን ወይም ደግሞ እውነታን ያሳያል ነው። ሰዎች ያለ ምንም ማዝማሚያ በሴንስ ኦርጋኖቻቸው ያገኙትን መረጃዎች ዲናይ ማድረግ ስለማይችሉ ይሄኛው ነገር ደግሞ ምን ያሳያል የሚለው ሪያሊቲን ወይም ደግሞ እውነታን ብሎ ይገልጻል ማለት ነው። ዴንጀር ኦፍ ኔቭሊ ኢምብሬሲንግ ዚስ አፕሮች ኢዝ ዛት ዳታ ኦብቴንድ ፍሮም ዘ ሁማን ሴንስስ ሃቭ ቢን ዲሞንስትሬትድ ቱ ቢ ቦዝ ኢንኮምፕሊት ኤንድ ኢንዲፔንደብል። ይህንን ደግሞ ኢምፒሪሲዝም የሚለውን ሀሳብ የመቀበል ችግሩ ምንድን ነው? እንደዚሁ ዝም ብለን አንክሪቲካሊ ስለምንቀበለው ያን የሚመጣውን ኢንፎርሜሽን ወይም ዳታ እንደ ኢንኮምፕሊት ወይም ደግሞ አንዲፔንደብል ተደርጎ የመወሰዱ ዴንጀር ውስጥ ይከተዋል ማለት ነው። እና ኤግዛምፕል ስናይ አንደኛ ሲንግ ስቲክ ዛት ሉክስ ቤንት ወይን ፓርሻሊ ሰብመርጅድ ኢን ወተር። ያው አሁን ብርጭቆ ውስጥ ውሃ ሞልተን ውስጡ ስክሪፕቶ ወይም ደግሞ እንጨት ከተን ብናይ ስናይ ምንድን ነው የሚታየን? ያ እንጨት ወይም ደግሞ ስክሪፕቶ ቤንት ሆኖ እና በእንደዚህ አይነት ጉዳዮች የተነሳ በፍራስትሬሽን ኢልነስ እና በመሳሰሉት ሴንሰሪ ፐርሰፕሽናችን ወይም ሊጎዳ ወይም ደግሞ ሊሚትድ ሊሆን ይችላል ማለት ነው። ስለዚህ ከእንደዚህ አይነት የምናገኘው ናውሌጅ ይህን ያው ዴንጀር ውስጥ እንዳለ ወይም ደግሞ ኢንኮምፕሊት ወይም ደግሞ አንዲፔንደብል ያደርገዋል ማለት ነው በእንደዚህ አይነት ነገሮች አማካኝነት። እና አድቫንቴጅ ኦፍ ኢምፒሪካል ናውሌጅ ስንል ወይም ደግሞ በሴንሰሪ የምናገኘው ናውሌጅ ምንድነው ጥቅሙ ስንል ይዛት መኒ ሴንሰሪ ኤክስፒሪየንስ ኤንድ ኤክስፐሪመንትስ አር ኦፕን ቱ ቦዝ ሪፕሊኬሽን ኤንድ ፐብሊክ ኤግዛሚኔሽን። እና እነዚህ በሴንሰሪ ኦርጋኖቻችን የምናገኛቸው መረጃዎች ሪፕሊኬሽን ወይም ደግሞ ፐብሊክ ኤግዛሚኔሽን እነዚህ ለምርመራ ወይም ደግሞ እንደዚህ ኤግዛማይን ለማድረግ ኦፕን ናቸው ማለት ነው። ወይም ደግሞ እነዚህ ነገሮች ኤግዛማይን ማድረግ እንችላለን፣ መለየት እንችላለን ማለት ነው። ለሪፕሊኬሽንም ኦፕን ነው ማለት ነው። እና ሁለተኛው ጋር ስንመጣ ሶርስ ኦፍ ኖሌጅ ከምንላቸው የመጀመሪያው ኢምፒሪሲዝም ነው። ሁለተኛው ደግሞ ራሽናሊዝም ነው ማለት ነው። እና ራሽናሊዝምን ስናየው ምን ይላል? ቪው ዛት ሪዝኒንግ ቶት ኦር ሎጂክ ኢዝ ሴንትራል ፋክተር ኢን ናውሌጅ። እና ሪዝኒንግ ወይም ደግሞ ምክንያት ወይም ደግሞ ቶት ወይም ደግሞ ሎጂክ ወይም ደግሞ ከምክንያት ጋር በተያያዙ ነገሮች እነዚህ ናቸው። ሎጂክ እና ቶት ወይም ደግሞ ሪዝኒንግ እንደ ሴንትራል ፋክተር ያያቸዋል ማለት ነው። የናውሌጅ ዋነኛ የሆኑ ምንጮች አርግቶ ይወስዳቸዋል ማለት ነው። ኢምፋሳይዚንግ ሂውማኒቲስ ፓወር ኦፍ ቶት ኤንድ ማይንድስ ኮንትሪቢዩሽን ቱ ናውሌጅ። እና ደግሞ እነዚህ አይነት ፋክተሮች ኢምፋሳይዝ ያደርጋል ማለት ነው። የሂውማን ናውሌጅን በመጨመር ረገድ የራሱ የሆነ አስተዋጽኦች ይጫወታሉ ነው ማለት ነው። ክሌም ዛት ዘ ሴንስ አሎን ካንት ፕሮቫይድ ዩኒቨርሳል ቫሊድ ጀጅመንትስ ዛት አር ኮንሲስተንት ዊዝ ዋን አናዘር። ራሽናሊዝም ብሎ ይናገራል። ሌላ ሴንስ ሳለው ልክ ኢምፒሪሲዝም ላይ እንዳየ ነው ሴንሶች ለብቻቸው ዩኒቨርሳል የሆነ ወይም ደግሞ ወጥ የሆነ ወይም ደግሞ ቫሊድ ጀጅመንት የሆነ ቫሊድ የሆነ ትክክለኛ የሆነ ውሳኔ እንድንወስን
አይረዳንም ማለት ነው። ወይም ደግሞ ለእንደዚህ አይነት ነገሮች ብቁ እንድንሆን በቂ አይደለም ማለት ነው። ሙሉ በሙሉ ኢንፎርሜሽን ፕሮቫይድ ማድረግ አይችልም ብሎ ያምናል ማለት ነው ራሽናሊዝም። ከዚህ ይልቅ ሪዝኒንግ፣ ቶት እና ሎጂክ እንደ ሴንትራል ፋክተር ኦፍ ኖሌጅ ይታያል ማለት ነው። እና ራሽናሊዝም ኢን ኤ ለስ ኤክስትሪም ፎርም ፒፕል ሃቭ ዘ ፓወር ቱ ኖው ዊዝ ሰርቴኒቲ ቫሪየስ ትሩዝስ አባውት ዘ ትሩዝ ዛት ዘ ሴንስ አሉን ካኖት ጊቭ። እና እና እዚህ ጋር ምንድን ነው የሚለን ራሽናሊዝምን ቀለል ባለው ጎኑ ወይም ደግሞ ለስ ኤክስትሪም ፎርም በሆነ መልኩ ስናየው ምንድን ነው የሚለን ሰዎች ሴንሰሪ ዳታ ወይም ደግሞ ከሴንስ የሚያገኙትን ዳታ ሳይጠቀሙ በዓለም ላይ የሚገኙትን ቫሪየስ ትሩዝ ወይም ደግሞ በዩኒቨርስ ላይ የሚገኙትን የተለያዩ እውነታዎች የማወቅ ፓወር አላቸው ማለት ነው። እነዚህን እውነታዎች በእርግጠኝነት የማወቅ ፓወር አላችሁ ብሎ ያምናል ማለት ነው። ራሽናሊዝምን ኢንለስ ኤክስትሪም ፎርም ስናየው ማለት ነው። ኢንኢትስ ኤክስትሪም ፎርም ስናየው ደግሞ ራሽናሊዝም ኢንኢትስ ኤክስትሪም ፎርም ሂውማንስ አር ኬፓብል ኦፍ አራይቪንግ አት ሪፊዩቴብል ናውሌጅ ኢንዲፔንደንትሊ ኦፍ ሴንሰሪ ኤክስፒሪየንስ። ምድር ብሎን የሚያምነው ኤክስትሪም ፎርም ወይም ደግሞ ጠንከር ባለው ጎኑ ስናየው ደግሞ ሰዎች ያለ ምንም አይነት ሴንሰሪ ኤክስፒሪየንስ ኢንዲፔንደንት ማለት ነው ምንም አይነት ሴንሰሪ ዳታ ሳያገኙ የማይካድ እውቀት ላይ መድረስ ይችላሉ ነው። ወይም ደግሞ የማይካድ የሆነ እውቀት የማግኘት አቅም አላቸው ብሎ ያምናል ማለት ነው። ራሽናሊዝምን ኢን ኤክስትሪም ፎርም ስናይ ምንም አይነት ሴንሰሪ ዳታ ሳናገኝ እንዲሁ ያለ እነዛ ሴንሰሪ ዳታዎች የማይካድ ናውሌጅ ላይ ወይም ደግሞ የማይካድ እውቀት ላይ መድረስ ይችላል ብሎ ያምናል ማለት ነው። ራሽናሊዝም በጠንካራ ጎኑ እና ፎርማል ሎጂክ ኢዝ ኤ ቱል ዩዝድ ባይ ራሽናሊስትስ። እና ፎርማል ሎጂክ በራሽናሊስቶች አማካኝነት ይጠቀሙታል ማለት ነው። ፎርማል ሎጂክ ራሽናሊስቶች እንደ መሳሪያ ይጠቀሙታል ማለት ነው ፎርማል ሎጂክን። እና አድቫንቴጅ ኦፍ ፖሰሲንግ ኢንተርናል ኮንሲስተንሲ እና ያው አድቫንቴጅ ኦፍ ፖሰሲንግ ኢንተርናል ኮንሲስተንሲ ስንል ውስጣዊ የሆነ ኮንሲስተንሲ ወይም ደግሞ ጽና ወይም ደግሞ ቀጣይነት ያለው እንትን እንዲኖረን አድቫንቴጅ እንዲኖረን ያደርጋል ማለት ነው። እና ሪስክ ቢንግ ዲስኮኔክትድ ፍሮም ኤክስተርናል ወርልድ እና እና እዚህ ጋር አድቫንቴጅ ኦፍ ፖሰሲንግ ኢንተርናል ኮንሲስተንሲ እና ሪስክ ቢንግ ዲስኮኔክትድ ፍሮም ኤክስተርናል ወርልድ ይላል። እና እዚህ ጋር ምን ለማለት የፈለገው ሪስክ ቢንግ ዲስኮኔክትድ ሲል ያው ሴንሰሪ ዳታዎችን አንጠቀም ብለናል በራሽናሊዝም አይዲያ መሰረት። እና ይሄ ደግሞ ምን ያደርገናል ማለት ነው ከውጭኛው ዓለም የምናገኘውን ዳታ ኢግኖር ያደርገናል ማለት ነው። ስለዚህ ይሄኛውን ሪስክ እናደርጋለን ማለት ነው በራሽናሊዝም ጊዜ። እና ሲስተም ኦፍ ቶት ቤዝድ አፖን ሎጂክ አር ኦንሊ አስ ቫሊድ አስ ዘ ፕሪሚስ አፖን ዊች እና እዚህ ጋር ያው ሴንሰሪ ዳታዎችን እንደማንጠቀም ተነጋግረናል። እና የምንጠቀማቸው የትሁት እንትኖች ሶርሶች ምንድን ናቸው ማለት ሎጂክን ብቻ ነው ማለት ነው። ሎጂክ ብቻ ነው በዚህ ጊዜ ቫሊድ የሚሆነው ሴንሰሪ ዳታዎች ሳይሆኑ ሎጂክን ነው። ሎጂክ ላይ ቤዝድ ሆነን ነው ትሁቶችን ፕሪዲንት የምናደርገው ማለት ነው የምንናገረው ማለት ነው። ሎጂክ ላይ ቤዝድ ሴንሰሪ ዳታ ላይ ሳይሆን ማለት ነው። እና ወደ ሶስተኛው ሶርስ ኦፍ ኖሌጅ ስንመጣ ኢንቱዊዥን ነው። ወይም ደግሞ ኢንቱዊሽን ስንል ስሜት እንደማለት ነው። እና ኢንቱዊሽን ኢዝ ዳይሬክት አፕሬንሽን ኦፍ ኖሌጅ ዛት ኢዝ ኖት ድራይቭድ ፍሮም ኮንሽስ ሪዝኒንግ ኦር ኢሚዲየት ሴንስ ኦፍ ፐርሰፕሽን። ኢንቱዊሽን ማለት ዳይሬክት አፕሬንሽን ኦፍ ኖሌጅ ወይም ደግሞ ከምንድን የምናገኘው እውቀት ማለት ነው። ኢሚዲየት ፊሊንግ ኦፍ ሰርቴኒቲ ወይም ደግሞ ድንገት በቅጽበት የምናገኘው ወይም ደግሞ በቅጽበታዊ ስሜት የምናገኘው ኢንፎርሜሽን ነው ማለት ነው ኢንቱዊሽን የምንለው። ይሄ ደግሞ ከየትም ድራይቭ አይሆንም ማለት ነው ከኮንሽስ ሪዝኒንግ ወይም ደግሞ ራሽናሊዝም እንደሚለው ሳይሆን ወይም ደግሞ ኢሚዲየት ሴንስ ፐርሰፕሽን ወይም ደግሞ ኢምፕሪሲዝም እንደሚለው ሳይሆን ኢሚዲየት ፊሊንግ ኦፍ ሰርቴኒቲ በድንገት የሚከሰት እርግጠኝነት እንደማለት ነው ማለት ነው። እና ኦከርስ ቢኒዝ ዘ ትሬሾልድ ኦፍ ኮንሽስነስ ኤንድ ኢዝ ኦፍን ኤክስፔሪየንስድ አስ ኤ ሰደን ፍላሽ ኦፍ ኢንሳይት። እና ቢኒዝ
ትሬሽሆልድ ኦፍ ኮንሽየስነስ በታች ነው የሚገኘው። እንደገና ደግሞ ምን ብለን እንትን በቀላሉ እንገልጸው እንችላለን ማለት ነው። ሰደን ፍላሽ ኦፍ ኢንሳይት ወይም ደግሞ ቅጽበት የሚከሰት እውቀትን ድንገተኛ የሆነ እውቀት ብለን ልንገልጸው እንችላለን ማለት ነው። ኢንቱዊሽን ወይም ደግሞ ስሜት የምንለው ማለት ነው። ዘ ዊክነስ ኦር ዴንጀር ኦፍ ኢንቱዊሽን ስንል ደግሞ የራሱ የሆኑ ድሮባኮች ወይም ደግሞ ደካማ ጎን ወይም ደግሞ ጉዳት አለው ማለት ነው። ከእነሱ መካከል ምንድን ነው የሚጀምረው? ኢት ደስ ኖት አፒር ቱ ቢ ሴፍ ሜተድ ኤ ሴፍ ሜተድ ኦፍ ኦብቴኒንግ ናውሌጅ ዌን ዩዝድ አሎን እና ሴፍ ሜተድ ኦፍ ናውሌጅ አይሆንም ወይም ደግሞ በእንደዚህ በቅጽበት የምናገኛቸው እውቀቶች በጣም አደገኛ ሊሆኑ ይችላሉ ማለት ነው። ወይም ደግሞ ሴፍ የሆኑ ሜተድ ሊሆን አይችልም ማለት ነው ለብቻቸው ስንጠቀማቸው እና ኢት ጎዝ አስትሬይ ቬሪ ኢዚሊ ኤንድ ሜይ ሊድ ቱ አብሶርድ ክሌምስ አንለስ ኢት ኢዝ ኮንትሮልድ ባይ ኦር ቼክድ አገኒስት አዘር ሜተድስ። እሺ ወደ አራተኛው ሶርስ ኦፍ ኖሌጅ ስንመጣ ሬቬሌሽን እናገኛለን ማለት ነው። ሬቬሌሽን ስንል ራእይ እንደማለት ነው በአማርኛ እና እሱን ዲፋይን ስናደርገው ዲፈርስ ፍሮም ኦል አዘር ሶርስ ኦፍ ኖሌጅ ቢኮዝ ኢት ፕሪፖዝስ ኤ ትራንሰንደንት ሱፐርናቹራል ሪያሊቲ ዛት ብሬክስ ኢንቱ ዘ ናቹራል ኦርደር እና የሬቬሌሽን ወይም ራእይ የምንለው ከሌሎች ሶርስ ኦፍ ኖሌጅ ወይም ደግሞ ኢምፒሪሲዝም፣ ራሽናሊዝም እና ኢንቱዊዥን ከምንላቸው ለየት ያደርጓል። ምክንያቱም እንደነሱ ወይ ሴንሰሪ ፐርሰፕሽንን ወይም ደግሞ ኤክስፐሪመንትን ወይም ደግሞ ሪዝንን ወይም ደግሞ ራሽናሊዝምን አይከተልም ማለት ነው። ከሱ ይልቅ ምንድን ነው የሚከተለው? ሱፐርናቹራል ሪያሊቲ ወይም ደግሞ ከተፈጥሮ ላቅ ያለ ሀያል የሆነ አካል በራእይ ወይም ደግሞ በራእይ አማካኝነት ተገልጦ ወደ ናቹራል ኦርደር እንደመጣ አርግቶ ወይም ደግሞ ወደ ናቹራል ኦርደር እኛ ወደምናየው ዓለም ብሬክ አርግቶ እንደመጣ ወይም እንደተገለጠ አርግቶ የሚነገረን የሶርስ ኦፍ ናውሌጅ ነው ማለት ነው። እዚህ ጋር ሳይንሳዊ የሆነ ምርመራዎች፣ ኤክስፐሪመንት፣ ሴንሰሪ የሆነ ሶርስ ኦፍ ናውሌጅ እንዲሁም ደግሞ ሪዝንን ወይም ደግሞ ራሽናሊዝምን አያካትትም ማለት ነው። ልክ ያው ከሱፐርናቹራል ከሆነ ፓወር ወደ ናቹራል ኦርደር እንደተገለጠ አድርጎ ነው የሚናገረው ማለት ነው። እና ኢት ሃዝ ቢን ኦፍ ፕራይም ኢምፖርታንሲ ዘ ፊልድ ኦፍ ሪሊጅን። ያው ከስሙም እንደምንረዳው ራእይ ስንል ከሃይማኖት ጋር በተያያዘ በሃይማኖት ላይ ትልቅ የሆነ ቦታ ይሰጠዋል ማለት ነው። ይሄ ሬቬሌሽን ወይም ደግሞ ራእይ የምንለው ማለት ነው። እና believers hold that this form of knowledge has the distinct advantage of being an omniscient source of information that is not available through other epistemological methods። እና ያው ቅድም እንዳልነው እንደነ ራሽናሊዝም እንደነ ኢንቱዊዥን ወይም ደግሞ ኤምፒሪሲዝም እንደምንላቸው የእነሱን የሆነ ሲስተም አይደለም የሚከተለው ወይም እነሱ እንደሚናገሩት አይደለም። ጀስት ከሱፐርናቹራል ሪያሊቲ ወደ ናቹራል ኦርደር ናውሌጅ ብሬክ እንዳደረገ ነው የሚናገረው ማለት ነው። ወይም ደግሞ በራእይ አማካኝነት እንደተገለጠ ከሆነ ከሱፐር ናቹራል አካል ወደ ናቹራል ኦርደር እኛ ወደምናየው እንደመጣ ነው። ልክ መጽሐፍ ቅዱስና ቁርአን ላይ እንደተገለጸው ማለት ነው። ራእይ በእነሱ አማካኝነት እንደወረደው ተደርጎ ይታሰባል ማለት ነው። እና ዲስአድቫንቴጅ ኦፍ ሬቬልድ ናውሌጅ ስንል ደግሞ ይሄ በራእይ የሚገለጥ እውቀት ስንል ደግሞ ከሱ የሚመጣው ዲስአድቫንቴጅ ተብሎ የሚታሰበው ምንድን ነው? ኢዛት ኢት መስት ቢ አክሰፕትድ ባይ ፌዝ ኤንድ ካኖት ቢ ፕሩቭድ ኦር ዲስፕሩቭድ ኢምፒሪካሊ። ያው ቅድም እንዳልነው የሆነ ሳይንሳዊ የሆነ ኤክስፐሪመንቶች ምናምን እሱን አይደግፍም ተብለናል። ስለዚህ እና ሬቬሌሽን እስከሆነ ድረስ ያለን አማራጭ ያንን ነገር እውነት ነው ብሎ የመቀበል ነገር ነው ማለት ነው። ልክ ከሪሊጅን ጋር በተያያዘ ስለሆነ ያንን ነገር ያንን ናውሌጅ እንቀበለዋለን። ግን በሳይንስ ፕሩቭ የምናደርገው ነገር አይኖርም ማለት ነው። እና ይሄ እንደ ዲስአድቫንቴጅ ተደርጎ ይታሰባል ማለት ነው። የሬቬሌሽን እንደ ሶርስ ኦፍ ኖሌጅ ስናየው ማለት ነው። ወደ አምስተኛው ስንመጣ አውቶሪቲ እናገኛለን። እና ኢት ኢዝ ኖት የፊሎሶፊካል ፖዚሽን፣ ያው እንደ ሌሎቹ ፊሎሶፊካል የሆነ ፖዚሽን የለውም ማለት ነው። ወይም ደግሞ የፍልስፍና ጋር የተያያዘ ነገር ሳይሆን ያው አውቶሪቲ ልክ እንደ ስልጣን ነገር አድርጎ ማየት ነው ማለት ነው። እና እሱን ዲፋይን ስናደርገው ናውሌጅ ኢዝ አክሰፕትድ አስ ትሩ ቢኮዝ ኢት ካምስ ፍሮም ኤክስፐርትስ ኦር ሃዝ ቢን ሳንክቲፋይድ ኦቨር ታይም አስ ትራዲሽን። እና ይሄ አውቶሪቲ የምንለው ሶርስ ኦፍ ኖሌጅ እውነት ተብሎ የሚታሰበው እንዴት ነው? ከስሙ እንደምንረዳ
ስልጣን አውቶሪቲ ወይም ስልጣን ስንል የሆኑ ኤክስፐርቶች ይኖራሉ። በዛ እውቀት ላይ የተሻለ የሆነ ናውሌጅ ያላቸው ሰዎች ይኖራሉ ተብሎ ይታስባሉ። ልክ ተማሪዎችና መምህራን እንዳሉ ያው በክላስ ውስጥ ስንማር የተሻለ እውቀት አላቸው ተብሎ የሚታስቡት መምህራን ናቸው ተብሎ ይታሰባል አይደለ? እና እንደ አውቶሪቲ ይታያሉ ማለት ነው። በዚህ ሲስተም ውስጥ በጣም በመማር ማስተማር ውስጥ አውቶሪቲ የምንላቸው መምህራን ናቸው ማለት ነው። እና እንዲሁም ደግሞ እንደ ትራዲሽንም የመጡ ቀደምት ከዚህ በፊት የነበሩ እንደ ትራዲሽን የመጡ ናውሌጆቹንም እንደ አውቶሪቲ የማየት ነገርም አለ ማለት ነው። እና ኢት ሃዝ ቦዝ አድቫንቴጅ ኤንድ ዲስአድቫንቴጅ እና ከዚህ የሚመጣ ናውሌጅ ጥቅምም ጉዳትም አለው። ሲቪላይዜሽን ውድ ሰርቴንሊ ስታግኔት ኢፍ ፒፕል ሪቪውዝ ቱ አክሰፕት ኤኒ ስቴትመንት አንለስ ዘይ ፐርሰናሊ ቬሪፋይድ ኢት ስሩ ዳይሬክት ኤንድ ፈርስት ሃንድ ኤክስፒሪየንስ ይላል። እና ይህንን ማንቀበል ከሆነ ይህን አውቶሪቲ የምንለውን የናውሌጅ ሶርስ ማንቀበል ከሆነ ሲቪላይዜሽን ኤግዚስት አያደርግም ነው የሚለው። ወይም ደግሞ ይህንን ከኤክስፐርቶች የሚመጣው ወይም ደግሞ ሊቃን ከምንላቸው ሰዎች የሚመጣው ናውሌጅ ማንቀበል ከሆነ ስልጣኔ እያደገ የሚመጣ ነገር አይሆንም ነው የሚለው። ወይም ደግሞ ስልጣኔ ይጠፋል ነው ባጭሩ የሚለን ማለት ነው። እና መቀበል እና ደግሞ እነዚህን የምናገኛቸው ናውሌጆች ደግሞ ፐርሰናሊ ቬሪፋይ ማድረግ እንዳለብን ወይም ደግሞ እኛም ቼክ ማድረግ እንዳለብን ልክ መሆኑ አለመሆኑን ቼክ ማድረግ አለብን ማለት ነው። እና ደግሞ ፈርስት ሃንድ ኤክስፔሪየንስ ማድረግም ያስፈልጋል ማለት ነው። እና ሁለተኛው ኢፍ አውቶሪቲቭ ናውሌጅ ኢዝ ቢልት አፖን ፋውንዴሽን ኦፍ ኢንኮሬክት አሰምፕሽንስ ዘን ሰች ናውሌጅ ዊል ቢ ሹርሊ ዲስቶርትድ። እና በይሄኛው ከአውቶሪቲ የሚመጣውን ናውሌጅ በተሳሳተ መልኩ ወይም ደግሞ ኢንኮሬክት በሆነ አሰምሽን ቢውልድ ብናደርገው እንደነዚህ አይነት ናውሌጆች ዲስቶርት ያደርጋሉ ማለት ነው። በተሳሳተ መልኩ በተሳሳተ ፋውንዴሽን ወይም ደግሞ እንዲሁ በግምት የምናስቀምጠው እና ደግሞ በትራዲሽን አማካኝነት የመጣ ከሆነ ዲስቶርት ያደርጋል ማለት ነው። እንደዚህ አይነት ናውሌጅ ይሄ ዲስአድቫንቴጁ አንዱ ነው ማለት ነው። አሁን ይሄንን በምሳሌ ስናየው በድሮ ጊዜ ምንድነው ተደርጎ የሚታሰበው? መሬት ጠፍጣፋ እንደሆነች ተደርጎ ይታሰብ ነበር። በትራዲሽን በማህበረሰቡ ዘንድ ጠፍጣፋ የሆነ ተደርጋ ይታሰብ ነበር። ይሄ ከምንድነው? ከትራዲሽን ነው የመጣው ማለት ነው። ወይም ደግሞ አንዳንድ ኤክስፐርቶች ከዛ በፊት ሊናገሩ ይችላሉ። እና ከዛም በኋላ ደግሞ በመጡ ጥናቶች ምናምን ምንድነው መሬት ኦቫል የሆነ ወይም ደግሞ የሆነ ሰርኩላር ጋር በተገናኘ እንደዛ አይነት ሼፕ አላት ተብሎ አሁን ይታመናል ማለት ነው። ያን ለምን ሆነ? ፈርስት ሃንድ ኤክስፔሪየንስ ተደረገ ወይም ደግሞ እንደዛ ሰዎች ቼክ አደረጉት ይሄን ነገር በተለያየ መንገድ ቬሪፋይ ለማድረግ ሲሞክሩ ያ እውቀት የተሳሳተ ሆኖ ተገኘ ማለት ነው። በድሮ ጊዜ ይታመን የነበረው መሬት ጠፍጣፋ ነች ተብሎ የሚታመነው የተሳሳተ እንደሆነ ተለየ ማለት ነው። እና እዚህ ጋር እንደ ዲስአድቫንቴጅ ይታያል ማለት ነው። ኖት ዛት ይላል እዚህ ጋር ዋን ሶርስ ኦፍ ኢንፎርሜሽን አሎን ማይት ኖት ቢ ካፓብል ኦፍ ሰፕላይንግ ፒፕል ዊዝ ኦል ናውሌጅ። እና አሁን ካየናቸው የናውሌጅ ሶርሶች አምስቱ ከአንዱ ብቻ የሚመጣው ኢንፎርሜሽን ለሰዎች ሙሉ የሆነ እውቀት የማስተላለፍ ነገር የላቸው ማለት ነው። ከሴንሰሪ የምናገኘው ሊሚትድ የሆነ አማውንት ኦፍ ኢንፎርሜሽን ሊሆን ይችላል። ከኢንቱዊዥንም ወይም ደግሞ ከውስጣዊ ስሜት የምናገኛቸው ኢንፎርሜሽኖች እንዲሁም ከራሽናሊዝም ምናምን የምናገኛቸው ስሜቶች ሙሉ የሆነ ለብቻቸው ሙሉ የሆነ እውቀትን ሊሰጡን አይችሉም ነው የሚለው እዚህ ጋር። እና ይህም ትኩረት ሊሰጠው ይገባል። ኢት ማይት ቢ ኢምፖርታንት ቱ ሲ ዘ ቫሪየስ ሶርስ ኦፍ ኮምፕሊመንተሪ ራዘር ዛን አንታጎናስቲክ። እና ይሄ ምን ማለት ነው? እነዚህ የተለያዩ ሶርስ ኦፍ ናውሌጅ ቅድም ያየናቸው እነ ራሽናሊዝም እነ ኢንቱዊዥን እነ የመሳሰሉት እነዛ አምስቱ ናውሌጅ ሶርሶች እንዴት ቢታዩ ይሻላል የሚለው አንታጎኒስቲክ ወይም አምስቱን ተቃራኒ አድርገን ከማየት ይልቅ ኮምፕሊመንተሪ ወይም ደግሞ የአንዱን ጉድለት አንዱ የሚያሟላ አይነት አድርገን ማየት እንዳለብን ወይም ደግሞ እንደዛ ብናይ የተሻለ ጠቃሚ እንደሚሆን እንድንረዳ ይነግረናል ማለት ነው። እዚህ ጋር ተቃራኒ አድርግቶ ከማየት ይልቅ የአንደኛውን ጉድለት አንደኛው እንደሚሞላ አድርግቶ ማሰብ የተሻለ እንደሆነ ይነግረናል ማለት ነው። ሞስት ፒፕል ቹዝ ዋን ሶርስ አስ ቢንግ ሞር ቤዚክ ዛን ኦር ፕሪፈራብል ቱ ዩዝ ኢት አስ ቤንችማርክ ፎር ቴስቲንግ
አዘር ሶርስስ እና ብዙ ሰዎች ከነዛ ከአምስቱ ሶርስ ኦፍ ናውሌጆች ምንድነው አንደኛውን የመምረጥና እ፣ አንደኛውን የመምረጥና እሱን እንደ ዋነኛ ቆጥሮ ሌሎቹን ደግሞ እ፣ እንደ ፔሪፈራል ወይም ደግሞ የሆነ ተራ እንደ ማሟያ ነገር የማየት ነገር አለ። አንደኛውን ዋና አርግቶ አሁን ለምሳሌ ሬቪሌሽንን በደንብ የሚቀበል ሰው ሌሎቹን እንደ ተራ አይነት አርግቶ የማየት ነገር በብዙ ሰዎች ላይ ይስተዋላል ማለት ነው። እና ኢን ዘ ኮንቴምፖራሪ ወርልድ ናውሌጅ ኦብቴንድ ኢምፒሪካሊ ኢዝ ጀነራሊ ሲን አስ ኢን ዘ ሞስት ቤዚክ ኤንድ ሪላያብል ታይፕ እና አሁን በዚህ ዘመን አሁን ባለው ነባራዊ ሁኔታ ላይ በኢምፒሪካሊ ወይም ደግሞ ኢምፒሪሲዝም ወይም ደግሞ በሴንሰሪ ናውሌጅ የምንለው አይነት የሶርስ ኦፍ ናውሌጅ ሞስት ቤዚክ እና ሪላያብል ተደርጎ ይወሰዳል ማለት ነው። እና የፈተና ላይ ብዙ ጊዜ ይመጣል። ኢምፒሪካሊ የሚመጡ ናውሌጆች ናቸው በአሁን ጊዜ ሞስት ቤዚክ እና ሪላያብል ወይም ደግሞ ታማኝ ተደርጎ የሚታሰቡት ማለት ነው። እና ወደ ሌሰን ፎር ስንመጣ አግዚዮሎጂ እና ሎጂክን እናገኛለን ማለት ነው። እያንዳንዱን አግዚዮሎጂ ወይም ደግሞ ቲዮሪ ኦፍ ቫሊዩ ይላል ስናብራራው ተርም አግዚዮሎጂ ስቴምስ ፍሮም ቱ ግሪክ ወርድስ ከሁለት ከግሪክ ወርድ የመጣ ሲሆን አግዚዮስ እና ሎጎስ ከሚባል ሁለት የግሪክ ቃላቶች ናቸው። እና አግዚዮስ ምን ማለት ነው? ቫሊዩ ወይም ወርዝ ወይም ደግሞ እሴት ወይም ደግሞ ዋጋ የምንለው አይነት ዲፊኒሽን ሲኖረው ሎጎስ የምንለው ደግሞ ሪዝን፣ ቲዮሪ፣ ሲምቦል፣ ሳይንስ ወይም ደግሞ ስተዲ ብንለው የተሻለ ነው ማለት ነው። ስለዚህ ስለ እሴት የሚያጠናልን እሴት የሚያጠናልን ነው ማለት ነው። እና አግዚዮሎጂ ፊሎሶፊካል ስተዲ ኦፍ ቫሊዩ ወይም ደግሞ ፈላስፋዊ የሆነ ስለ እሴት የሚያጠና ዘ ወርዝ ኦፍ ሰምቲንግ ወይም ደግሞ የአንድ ነገር ያለውን ዋጋ የሚያጠናልን ነው ማለት ነው። እና እዚህ ጋር ቫሊዩ ስንል ዋጋ ስንል ከፕራይስ ጋር ምናምን ሳይሆን ቫሊዩ ስንል ምን ማለት ነው? በማህበረሰባችን ዘንድ አንድ ነገር ትክክለኛ አይደለም ወይ ትክክለኛ ነው ብለን እንድንመዝን የሚያገለግለን እሴት ወይም ደግሞ ከዛ አንጻር የምንለካበት መንገድ ነው ማለት ነው። እሴት የምንለው ትክክለኛውን ትክክል ካልሆነው ነገር ጋር የምንለይበት ዋጋ ማለት ነው። ቫሊዩ የምንለው እንጂ ከፕራይስ ጋር ወይም ደግሞ ከዋጋ ምናምን ጋር ተያያዘ አይደለም። እና አግዚዮሎጂ አስክስ ዘ ፊሎሶፊካል ኩዌሽንስ ኦፍ ቫሊዩ ዛት ዲል ዊዝ ኖሽን ኦፍ ዋት ኤ ፐርሰን ኦር ኤ ሶሳይቲ ሪጋርድስ አስ ጉድ ኦር ፕሪፈረብል ሰች አስ ዋት ኢዝ ቫሊዩ ሃው ዱ ዊ ጀስቲፋይ አወር ቫሊዩስ እና የመሳሰሉት። እና እዚህ ጋር ምንድን የሚለን ያው ቅድም እንዳልነው ጉድ ወይም ደግሞ ፕሪፈሬብል ማህበረሰቡ ከዛ ጥሩ ወይም ደግሞ የተሻለ ነው ብሎ ከሚያስበው አንጻር የምንሰጠው የተለያዩ የምንጠይቃቸው ኩዌሽኖች አሉ ከዚህ ጋር በተያያዘ እና ከዚህም መካከል ዋት ኢዝ ቫሊዩ እሴት ምንድን ነው ራሱ ሃው ዱ ዩ ጀስቲፋይ አወር ቫሊዩስ እንዴት ነው ጀስቲፋይ የምናበራራው ዋት ካይንድ ኦፍ ቫሊዩስ ኤግዚስት ምን አይነት የሆኑ እሴቶች አሉ በማህበረሰባችን ውስጥ የሚለውን ይነግረናል ማለት ነው። እንደውም ከዚህ ጋር በተያያዙ ያሉትን ጥያቄዎች ያነሳል ማለት ነው አግዚዮሎጂ የምንለው ቲዮሪ ኦፍ ቫሊዩ ማለት ነው። እና አግዚዮሎጂ ዲልስ ዊዝ ስሪ ኤሪያስ ከሶስት አይነት ኤሪያዎች አሉ አግዚዮሎጂ ዲል የሚያደርግባቸው። የመጀመሪያው ኢቲክስ ነው። ኢቲክስ ኢዝ ኦልሶ ናውን አስ ሞራል ፊሎሶፊ። ኢቲክስን ሞራል ፊሎሶፊ ከዚህ በፊት ሲቪክስ ላይም ተምረናል። ሞራል ፊሎሶፊ ተደርጎ ይወሰዳል ማለት ነው። እና ኢት ኢዝ አ ፊሎሶፊካል ስተዲ ኦፍ ሞራል ፕሪንሲፕልስ ቫሊዩስ ኮድስ ኤንድ ሩልስ which may be used as standard for determining what kind of human conduct is said to be good or bad, right or wrong። እና ስለ ሞራል ፕሪንሲፕል ስለ ሞራል የሆኑ ስርዓቶች ስለ እሴት ስለ ህግጋት እና የመሳሰሉት ማህበረሰባችን ውስጥ ኤግዚስት የሚያደርጉ ትክክለኛ ነው ትክክለኛ አይደለም ስህተት ነው ወይስ ትክክል ነው የሚለውን ዲተርማይን የሚያደርግልን ፊሎሶፊካል ስተዲ ነው ማለት ነው። ወይም ደግሞ ይሄንን ትክክል ነው ትክክል አይደለም የሚለውን ነገር ለመወሰን ነው ዲተርማይን የሚያደርግልን የፊሎሶፊካል ስተዲ ነው ማለት ነው ኢቲክስ የምንለው። እና ሬዝስ ቫሪየስ ኩዌስችንስ ኢንክሉዲንግ ዋት ኢዝ ጉድ ኦር ባድ ምንድን ነው ጥሩ ወይም ደግሞ መጥፎ ምንድነው ራይት ኦር ሮንግ ምንድን ነው መጥፎ
ትክክለኛ ምንለው ወይም ደግሞ የተሳሳተ ነው ምንለው ምንድን ነው? ኢዝ ኢት ራይት ፕሪንሲፕል ኦር ጉድ ኤንድ ዛት ሜክስ ሂውማን አክሽን ኮንዳክት ሞራል። አንድ ነገር ትክክለኛ ነው ወይም ደግሞ ጥሩ ነው የሚባለው መጨረሻ ላይ በሚያሳየው ውጤት ነው ወይስ ትክክለኛ የሆነ ሜዥር ስለወሰድን ነው ይላል። ማለት ከውጤቱ የሆነ አክሽን ካደረግን በኋላ መጨረሻ ላይ በምናየው ጥሩ ውጤት ተንተረሰን ነው ያንን ነገር ጥሩ የምንለው ወይስ ሜዥሮቹ እኛ የምንወስዳቸው በፕሮሰሱ ውስጥ ያሉ ሜዥሮች ትክክል ሲሆኑ ብቻ ነው አንድ ነገር ጥሩ ነው ወይም መጥፎ ነው የምንለው ብሎም ያብራራናል ማለት ነው። የትኛው ነው ብሎ ይጠይቅልናል ማለት ነው። እና የመሳሰሉትን ጥያቄዎች ይጠይቃል። እና ኤቲክስ ካን ቢ ግሩፕድ ኢንቱ ስሪ ብሮድ ካታጎሪስ። ኤቲክስ በራሱ ወደ 3 ካታጎሪዎች ይከፋፈላል ማለት ነው። የመጀመሪያው ኖርማቲቭ ኤቲክስ ነው። ሁለተኛው ሜታ ኤቲክስ፣ ሶስተኛው አፕላይድ ኤቲክስ ነው ማለት ነው። አንድ በአንድ ስናያቸው ኖርማቲቭ ኤቲክስን ስናይ ስተዲ ኤንድ ዲተርማይን ፕሪሳይዝሊ ዘ ሞራል ሩልስ ፕሪንሲፕልስ ስታንዳርድስ ኤንድ ጎልስ ባይ ዊች ሁማን ቢንግስ ማይት ኢቫሉዌት ኤንድ ጀጅ ዘ ሞራል ቫሊዩስ ኦፍ ዜር ኮንዳክትስ አክሽንስ ኤንድ ዲሲሽንስ ይላል። ምን ለማለት ነው የፈለገው? ሰዎች በየዕለት ዕለት የሚያደርጉት በጸባዮቻቸው ሊሆኑ ይችላሉ፣ ድርጊቶቻቸው እንዲሁም ደግሞ ውሳኔዎቻቸው በምን አይነት መልኩ ኢቫሉዌት እና ጀጅ ማድረግ እንዳለባቸው ወይም ደግሞ እነዛን ነገሮች በምን አይነት መልኩ ማመዛዘን እንዳለባቸው እንዲሁም ደግሞ መወሰን እንዳለባቸው የሚነግረን ፕሪንሲፕሎቹን እንዲሁም ስታንዳርዶቹን የሚያጠናልን የኢቲክስ ፓርት ነው ማለት ነው ኖርማቲቭ ኤቲክስ የምንለው። ኤግዛምፕልስ ኦፍ ኖርማቲቭ ኤቲክ አድ ስተዲስ ስንላቸው ኮንሲኩዌንሻሊዝም፣ ቴዎሎጂካል ኤቲክስ፣ ዲዮንቶሎጂካል ኤቲክስ፣ ቨርቹ ኤቲክስ እና የመሳሰሉት ዋና ዋናዎቹ ናቸው ማለት ነው። እና ወደ ሜታ ኤቲክስ ስንመጣ ዲልስ ዊዝ ኢንቨስቲጌሽን ኦፍ ዘ ሚኒንግ ኦፍ ኢቲካል ተርምስ ኢንክሉዲንግ የክሪቲካል ስተዲ ኦፍ ሃው ኢቲካል ስቴትመንትስ ካን ቢ ቬሪፋይድ። ያው ሜታ ኤቲክስ ስንል ሜታ የምትለው ቃል ቢዮንድ እንደማለት ነው። ኤቲክስ ስንል ደግሞ ያው ኢቲካል ከስነ ምግባር ጋር የተያያዘ ነው ማለት ነው። እና ምንድነው ስንል ሜታ ኤቲክስ በብዛት ፎከስ የሚያደርገው ኢቲካል ተርሞች ላይ ወይም ደግሞ ኢቲካል ተርም ስንል እንደ ጉድ፣ ባድ፣ ራይት፣ ሮንግ እንደምንላቸው ኢቲካል ተርሞች ላይ ምርመራ የሚያደርግ የኢቲክስ ፓርት ነው ማለት ነው። እና ደግሞ እነዛ ኢቲካል ተርሞች እንዴት ምን አይነት ፍቺ ይሰጣሉ የሚለውን ምርመራ ያደርግልናል ማለት ነው። ልክ እንደ ኖርማቲቭ ኤቲክስ አንድ ነገር ጥሩ መጥፎ ምናምን ከማለት አንጻር ሳይሆን በምን አይነት መልኩ ጀጅ ማድረግ እንዳለባቸው ሳይሆን እነዛ ቃላቶቹ ራሱ ጉድ፣ ባድ፣ ራይት፣ ሮንግ የምንላቸው ቃላቶቹ ራሱ ምንድን ነው ትርጉማቸው፣ ከምን አንጻር ነው የምናያቸው፣ እንዴት ነው ውስጥ ቬሪፋይ የምናደርጋቸው የሚለውን ነው ሜታ ኤቲክስ የሚነግረን ማለት ነው። ያው እሱ ወጣ አርግቶ የሚሄድ ነገር ቢታይበታል ማለት ነው። እና ኤግዛምፕልስ ኦፍ ሜታ ኤቲካል ስተዲስ ሞራል ፐርስፔክቲቪዝም፣ ሞራል ኒሂሊዝም፣ ኤቲካል ሪሌቲቪዝም እነዚህ የመሳሰሉት ስተዲዎች አሉት ማለት ነው። ሜታ ኤቲክስ ለብቻው ማለት ነው። ወደ ሶስተኛው የኤቲክስ ፓርት ስንመጣ አፕላይድ ኤቲክስ ነው። አፕላይድ ኤቲክስ ስንል ተግባራዊ የሆነ ስነ ምግባር እንደማለት ነው። ኖርማቲቭ ኤቲክስ ዛት attempts to explain, justify, apply moral rules, principles, standards, and position to specific moral problems such as capital punishment, euthanasia, abortion እና ምንድነው ልክ ኖርማቲቭ ኤቲክስ ላይ ምን ብለናል? አንድን አክሽን ወይም ደግሞ የሰዎች የጸባይ ሊሆን ይችላል አክሽናቸው ወይም ደግሞ ውሳኔያቸው ጥሩ መጥፎ ከማለት አንጻር ነው ኖርማቲቭ ኤቲክስ የሚሰራው ማለት ነው። ወደ አፕላይድ ኤቲክስ ስንመጣ ግን እነዛ ነገሮች ወደ መሬት የማውረድ ነገር ወይም ደግሞ አንዳንድ ለሚነሱ ጥያቄዎች ከአቦርሽን ጋር ከውርጃ ጋር እንዲሁም ከአኒማል ራይት ጋር በተያያዙ ኖርማቲቭ ኤቲክስ የራሱ የሆነ ጥሩ መጥፎ የሚላቸው ነገር አለ። ግን አፕላይድ በሆነ መልኩ እንዲሁም ደግሞ እነዛ ነገሮች ትክክል ናቸው ብሎ የመጠየቅ ነገር ይታይበታል ማለት ነው። አሁን ለምሳሌ ውርጃ ልክ ነው ልክ አይደለም የሚለው እንዲሁም ደግሞ እንስሳቶች አኒማል ራይት የምንለው ነገር ኤግዚስት ያደርጋል ወይስ አያደርግም፣ ትክክል ነው ትክክል አይደለም፣ እንዲሁም ሱዊሳይድ ራስ ማጥፋት ጋር የተያያዘ ከነዚህ ጋር ትኩረት ያደርጋል ማለት ነው አፕላይድ ኤቲክስ የምንለው። እና ሁለተኛው የአግዚዮሎጂ ፓርት ጋር ስንመጣ አስቴቲክስ ነው። እና አስቴቲክስ ምንድን ነው? ኢት ኢዝ ቲዎሪ ኦፍ ቢዩቲ
የቲዮሪ ኦፍ ቢዩቲ ልንለው እንችላለን ኤስቴቲክስ እና ስተዲስ አባውት ዘ ፓርቲኩላር ቫሊዩ ኦፍ አወር አርቲስቲክ ኤንድ አስቴቲክ ኤክስፒሪየንስ። ፓርቲኩላር ቫሊዩ ኦፍ የኛ የአርቲስቲክ ወይም ደግሞ አስቴቲክ የሆነ ኤክስፒሪየንሳችንን በምን አይነት እሴት ነው መቅረብ ያለበት የሚለውን አስቴቲክስ አይተናል ማለት ነው። እና ዲልስ ዊዝ ቢዩቲ፣ አርት፣ ኢንጆይመንት፣ ሴንሰሪ ኦር ኢሞሽናል ቫሊዩስ፣ ፐርሰፕሽን፣ ማተርስ ኦፍ ቴስት ኤንድ ሴንቲሜንት እና ከእነዚህ ጋር ዲል ያደርጋል ማለት ነው። ከውበት፣ ከአርት፣ ከኢንጆይመንት፣ ከመዝናናት ምናምን ቫሊዩስ፣ ፐርሰፕሽን ጋር ምናምን ዲል ያደርጋል ማለት ነው። አስቴቲክስ የምንለው ታይፒካል አስቴቲክ ኩዌሽን የምንላቸው ዋት ኢዝ አርት፣ አርት ራሱ ምንድን ነው? ዋት ኢዝ ቢዩቲ፣ ውበት ምንድን ነው? ውበት ራሱ ዲፊኒሽኑ። ዋት ኢዝ ኮኔክሽን ቢትዊን አርት ቢዩቲ ኤንድ ትሩዝ፣ በሶስቱ መሀል ያለው ግንኙነት ምንድን ነው? እና የመሳሰሉት ጥያቄዎች አስቴቲክ ኩዌሽን እንላቸው ማለት ነው። እና ሶስተኛው ጋር ስንመጣ የአግዚዮሎጂ ፓርት ሶሻል ኤንድ ፖለቲካል ፊሎሶፊ ነው ማለት ነው። ይሄ ሶሻል ኤንድ ፖለቲካል ፊሎሶፊ ምንድን ነው? ስተዲ ዘ ቫሊዩ ጀጅመንትስ ኦፐሬቲንግ ኢን ሲቪል ሶሳይቲ ቢኢት ሶሻል ኦር ፖለቲካል። እነዚህ በሲቪል ሶሳይቲ ወይም ደግሞ በማህበረሰባችን ውስጥ ሶሻል ወይም ደግሞ ከፖለቲካው ጋር በተያያዘ ቫሊዩ የሆነ ጀጅመንት ወይም ደግሞ ዋጋ ያላቸውን ውሳኔዎች ወይም ደግሞ ጀጅመንቶችን አፕላይ እንድናደርግ የሚያደርገን አይነት ስተዲ ነው ማለት ነው። እና ኩዌስችን ሶሻል ፖለቲካል ፊሎሶፊ ፕራይመርሊ ዲልስ ዊዝ እንደ አንድ ጊዜ ይጠይቃሉ ማለት ነው። በማህበረሰብ ውስጥ መሆን ያለባቸው ነገሮች ዋት ፎርም ኦፍ ገቨርንመንት ኢዝ ቤስት፣ ምን አይነት መንግስት ነው አሪፍ ለአንድ ሀገር? አምባገነን የሆነ ነው? ዲሞክራቲክ የሆነ ነው? ወይስ በመሀል በሁለቱ መሀል ያለ ነው? ያው እንደዚህ አይነት ጥያቄዎች። ዋት ኢዝ ጀስቲስ፣ ኢንጀስቲስ፣ ፍትህ ምንድን ነው? ፍትህ ማጣት ምንድን ነው? ሶሳይቲ ማህበረሰብ ምንድን ነው? ማህበረሰብ ራሱ አለ ኤግዚስት ያደርጋል? እንደዚህ አይነት ጥያቄዎች በሶሻል ኤንድ ፖለቲካል ፊሎሶፊ ላይ ይጠየቃሉ ማለት ነው። እና ሎጂክ ጋር ስንመጣ ስተዲ ኦር ቲዮሪ ኦፍ ፕሪንሲፕልስ ኦፍ ራይት ሪዝኒንግ፣ መግቢያ መጀመሪያ አካባቢ አይተነው ነበረ። በምን አይነት መልኩ ነው ትክክለኛ የሆነ ሪዝኒንግ ወይም ደግሞ ራይት ሪዝኒንግን ማምጣት የምንችለው ወይም ደግሞ ትክክለኛ ስለምንናገራቸው ስለምንሰነዝራቸው ሀሳቦች በምን አይነት መልኩ በምን አይነት ፕሪንሲፕሎች ነው ወይም ደግሞ እነዛ የምናነሳቸው ሀሳቦች በምን አይነት መልኩ መደገፍ አለባቸው፣ በትክክለኛ ምክንያት መደገፍ እንዳለባቸው የሚነግረን የፊሎሶፊ ፓርት እንደሆነ መጀመሪያ አካባቢ አይተነዋል። እና ሎጂክ ዲልስ ዊዝ ፎርሙሌቲንግ ዘ ራይት ፕሪንሲፕልስ ኦፍ ሪዝኒንግ፣ ዲቨሎፒንግ ሳይንቲፊክ ሜቶድስ፣ ኢቫሉዌቲንግ ቫሊዲቲ ኤንድ ሳውንድነስ ኦፍ አርጉመንትስ። ይህንን ቻፕተር 2 ላይ በስፋት የምናየው ይሆናል። እና ኩዌስችንስ ሬዝድ ባይ ሎጂክ ስንል ዋት ኢዝ አን አርጉመንት፣ ሀሳብ፣ ያ ሀሳብ ራሱ ምንድን ነው? አርጉመንት ንግግር እንደማለት ነው። ዋት ዲስ ሚን ቱ አርጊው፣ አንድ ነገር መናገር ወይም ደግሞ አርጊው ማድረግ ራሱ ምን ማለት ነው? አንድን አርጉመንት ደግሞ ቫሊድ እና ኢንቫሊድ የሚያደርገው ምንድን ነው? ወይም ደግሞ አንድን ንግግር አንድ ሰው ሀሳቡን ሲሰነዝር ያ ሀሳብ ቫሊድ ነው ተገቢ ነው ወይም ደግሞ ኢንቫሊድ ተገቢ አይደለም ወይም ትክክል አይደለም ብሎ የሚናገረን አንድን ያንን ሀሳብ ምንድን ነው እንደዛ ብለን እንድንወስን የሚያደርገን ይላል። እና ሃው ካን ዩ ፎርሙሌት ኤንድ ኢቫሉዌት አን አርጉመንት፣ እና የራሳችንን ሀሳብ እንዴት ነው ፎርሙሌት ማድረግ የምንችለው ወይም ደግሞ ማምጣት የምንችለው መናገር የምንችለው ወይም ደግሞ የሌሎችን ሀሳብም ሊሆን ይችላል የራሳችንን ሀሳብ እንዴት አድርገን ነው ኢቫሉዌት ወይም ደግሞ መመርመር የምንችለው ትክክል ነው ትክክል አይደለም ብለን መመርመር የምንችለው እንዲሁም ደግሞ ፎርሙሌት ማድረግ የምንችለው ወይም ማውጣት የምንችለው እንዴት አድርገን ነው? እና ዋት ኢዝ ፋላሲ፣ ፋላሲ ማለት ምን ማለት ነው? ያው ፋላሲ ህጸጽ ነው መሰለኝ አማርኛ ትርጉሙ። እና እሱ ራሱ ምንድን ነው የሚለውን ያው በሌሎች ቻፕተሮች ሰፋ ባለ መልኩ መታየት ይሆናል ማለት ነው። እና ሌሰን 5 ላይ ምን ይላል? ኢምፖርታንስ ኦፍ ለርኒንግ ፊሎሶፊ ወይም ፍልስፍና መማር ምንድነው ጥቅሙ፣ ጥቅማቸው ምንድነው የሚለውን በዚህ ሌሰን ላይ እናያለን ማለት ነው። ሪሌትድ ዊዝ ዘ ነሰሰሪ ኦፍ ስተዲንግ ፊሎሶፊ ዜር ኢዝ ኤ ፌመስ ፊሎሶፊካል ስቴትመንት። ከዚህ ከፍልስፍና መማር ጥቅሙ አንጻር
ታዋቂ የሆነ አባባል አለ። ምን ይላል? ዘ አንኤግዛማይንድ ላይፍ ኢዝ ኖት ወርዝ ሊቪንግ። የሆነ አንኤግዛማይንድ ወይም ደግሞ ያልተመረመረ ወይም ደግሞ ቼክ ያልተደረገ ህይወት የሆነ ጠቃሚ ወርዝ ያለው ወይም ደግሞ ዋጋ ያለው ህይወት አይደለም ብሎ የሚናገር አባባል አለ። እና ፊሎሶፊ ፕሮቫይድስ ስቱደንት ዊዝ ዘ ቱል ዘይ ኒድ ቱ ክሪቲካሊ ኤግዛማይን ዜር ኦን ላይፍስ አስ ዌል አስ ዘ ወርልድ ኢን ዊች ዘይ ሊቭ። እና ፍልስፍና ምን ይላል? ለተማሪዎች ምን አይነት ስኪል ይሰጣቸዋል የሚለው ክሪቲካሊ ኤግዛማይን ነገሮችን በጥልቀት የመመርመር ስለ ነገሮች የተለያዩ ነገሮች በሚመለከቱበት ጊዜ እንዴት አድርገው ያንን ነገር በጥልቅ መመርመር እንዳለባቸው ያስተምራቸዋል ማለት ነው። በአለም ላይ የሚያገኙትን ወይም ደግሞ በህይወታቸው የሚያጋጥሟቸው ነገሮች በጥልቀት ከመመርመር ጋር የተያያዘ ፍልስፍና ጥቅም አለው ማለት ነው። ሳይኮሎጂስትስ ፖይንት አውት ዛት ሁማን ቢንግስ ሃቭ ቦዝ ሜንቴናንስ ኤንድ አክቹዋላይዚንግ ኒድ። እና ሳይኮሎጂስቶች ምን ብለው ያስባሉ? የሰው ልጆች ሁለት አይነት ኒዶች አሏቸው ወይም ደግሞ ሜንቴናንስ ወይም ደግሞ በነበሩበት የመቀጠል የደህንነት አይነት ሜንቴናንስ ከደህንነት ጋር በተያያዘ የራሳቸው የሆነ ፍላጎት አላቸው። ደህና ሆነው መቀጠል ይፈልጋሉ። እና አክቹዋላይዚንግ ኒድስ ወይም ደግሞ አክቹዋላይዜሽን ወይም ደግሞ የማወቅ ነገሮችን የማወቅ ራስን ከማወቅ ጋር በተያያዘ የሰው ልጅ ፍላጎት አለው ማለት ነው። እና ሜንቴናንስ ኒድ ስንል ሪፈር ቱ ፊዚካል ኤንድ ሳይኮሎጂካል ኒድስ ዛት ዊ መስት ሳቲስፋይ ኢን ኦርደር ቱ ሜንቴን አወር ሰልፍስ አስ ሂውማን ቢንግስ። የሰው ልጆች ሰው ልጆች ሆነው እንዲቀጥሉ ፊዚካል እና ሳይኮሎጂካል ኒድ ያስፈልጋቸዋል ማለት ነው። ፊዚካልም በፊዚካል ስንል ፉድ፣ ሼልተር፣ ሴኩሪቲ የመሳሰሉት ፊዚካል ውስጥ ይካተታሉ። እንዲሁም ደግሞ ሳይኮሎጂካል ኒድ ስንል ከሶሻል ኢንተራክሽን ጋር ከማህበራዊ ኑሮ ጋር በተያያዘ የራሳቸው የሆነ ኒድ አላቸው ማለት ነው። እንደ ሜንቴናንስ ይታያሉ ማለት ነው። እና አክቹዋላይዚንግ ኒድ ደግሞ አሶሺየትድ ዊዝ ሰልፍ ፉልፊልመንት ሙሉነት፣ የራስ ሙሉነት፣ በራስ መተማመን፣ ክሬቲቪቲ ፈጠራ፣ ሰልፍ ኤክስፕሬሽን ራስን የመግለጽ፣ ሪያላይዜሽን ኦፍ ፖቴንሻል የራስን አቅም የመለየት ወይም ደግሞ የማወቅ አቅምን የማወቅ ጉዳይ ቢንግ ኤቭሪቲንግ ዋን ካን ቢ ማንኛውም ነገር የመሆን ችሎታ እንዳለው የማወቅ ፍላጎት አለው ወይም ደግሞ አክቹዋላይዝ የማድረግ ፍላጎት አለው ማለት ነው ሰው ልጅ በተፈጥሮ እንደ ሳይኮሎጂስቶች ፖይንት ኦፍ ቪው ማለት ነው። እና ፊሎሶፊ ካን አሲስት አስ ቱ አክቹዋላይዝ አወር ሰልፍስ ባይ ፕሮሞቲንግ ዘ አይዲያ ኦፍ ሰልፍ አክቹዋላይዜሽን። እና ፍልስፍና በዚህ መልኩ ምን ይረዳል? አክቹዋላይዝ ራሳችንን እንድንረዳ ወይም ደግሞ ሰልፍ አክቹዋላይዜሽን እንዲኖረን እና ደግሞ ይህንን ዘ አይዲያ ኦፍ ሰልፍ አክቹዋላይዜሽን ራሳችንን የመረዳትን ነገር ፕሮሞት ያደርግልናል ማለት ነው። ፊሎሶፊ በዚህ ረገድ አክቹዋላይዝ እንድናደርግ ያደርገናል ማለት ነው። ዜር አር መኒ ካራክተሪስቲክስ ኦፍ ሰልፍ አክቹዋላይዜሽን ቱ ሁዝ አቺቭመንት ስተዲንግ ፊሎሶፊ ሃዝ ኤ ፕራይሞሪያል ኮንትሪቢዩሽን። እና ፊሎሶፊን መማር ካሉት ጥቅሞች መካከል አንደኛው ምንድነው ብለናል? ሰልፍ አክቹዋላይዜሽን ነው ብለናል ማለት ነው። እና ይሄ ሰልፍ አክቹዋላይዜሽን ደግሞ የተለያዩ ካራክተሪስቲክሶች ወይም ደግሞ ባህሪያቶች አሉት ማለት ነው። እና ከታች እናያቸዋለን እያንዳንዱ። ሂር ቢሎ አር ሰም ኦፍ ዘም ኢንተሌክቹዋል ኤንድ ቢሄቪራል ኢንዲፔንደንስ ይላል። ኢንተሌክቹዋል እና ቢሄቪራል ኢንዲፔንደንስ ይሰጠናል ማለት ነው። እነሱም እነማን ናቸው? ዘ አቢሊቲ ቱ ዴቨሎፕ ዋንስ ኦውን ኦፒኒየን ኤንድ ቢሊፍስ። አንድ ሰው የራሱን የሆነ አመለካከት ወይም ደግሞ እምነት እንዲኖረው ያደርጋል ማለት ነው። ወይም ደግሞ ይህንን ችሎታ ይሰጠዋል ማለት ነው ፊሎሶፊ። ሄልፕ ኖት ኦንሊ ቱ ኖው ዘ አልተርናቲቭ ወርልድ ቪውስ በት ኦልሶ ቱ ኖው ሃው ፊሎሶፈርስ ሃቭ ኦርደርድ ዘ ዩኒቨርስ ፎር ዘምሰልቭስ። እና ምንም ብቻ እንድንረዳ አይደለም የተፈለገው አልተርናቲቭ ወርልድ ቪው እንዳለ ወይም ደግሞ ሌሎች ተጨማሪ ወይም ደግሞ አማራጭ የሆነ የዓለም ምልከታዎች እንዳሉ አንድ ብቻ ወይም ደግሞ ወጥ የሆነ አንድ ዳይሬክሽን ብቻ ሳይሆን ያለው የተለያዩ የሆኑ ዓለማዊ አመለካከቶች ይኖራሉ ማለት ነው። እና እነሱ እንድናይ ይረዳናል ማለት ነው ፊሎሶፊ። እንዲሁም ደግሞ ፈላስፋዎች እንዴት አድርገው ዓለምን ለራሳቸው ጥቅም በሚያመች መልኩ ዓለምን ኦርደር እንዳደረጓት እንማራለን ማለት ነው በዚህ በፊሎሶፊ ውስጥ ማለት ነው።
ዊ ካን ለርን ሃው ቱ ዲቨሎፕ ኤንድ ኢንተግሬት አወር ኤክስፒሪየንስስ ቶትስ ፊሊንግስ ኤንድ አክሽንስ ፎር አወር ሰልፍስ እና የእኛን ኤክስፒሪየንሶች ወይም ደግሞ ንግግሮች ወይም ደግሞ ስሜቶች ወይም ደግሞ ድርጊቶች ለራሳችን ጥቅም ወይም ደግሞ ለራሳችን ጥቅም ባማከለ መልኩ እንዴት አድርግተን ነው ማዳበር ያለብን ወይም ደግሞ እንዴት አድርግተን ነው ኢንተግሬት ማድረግ እንዳለብን ያስተምረናል ማለት ነው ፊሎሶፊ። እና ሪፍሌክቲቭ ሰልፍ አዌርነስ ይሰጠናል ማለት ነው። ሌላኛው ኤ ክሊር ናውሌጅ ኦፍ ዋን ሰልፍ ኤንድ ዘ ወርልድ ኢን ዊች ዋን ሊቭስ ሄልፕ አስ ቱ ኢንቴንሲፋይ አወር ሰልፍ አዌርነስ ባይ ኢንቫይቲንግ አስ ቱ ክሪቲካሊ ኤግዛሚን ዘ ኤሴንሻል ኢንተሌክቹዋል ግራውንድስ ኦፍ አወር ላይፍ እና ስለ ራስ ያለ ጥልቅ እውቀት እንዲሁም ደግሞ ስለ ዓለም ያለ ጥልቅ እውቀት ራሳችንን እንድናውቅ ወይም ደግሞ ሰልፍ አዌርነስ እንዲኖረን ራሳችንን እንድንገመግም ወይም ደግሞ የራሳችን የሆነ ጥልቅ እውቀት እንዲኖረን ወይም ደግሞ ዓለምን ክሪቲካሊ ኤግዛማይን እንድናደርግ ስለ ራሳችን ጥልቅ በሆነ መልኩ እንድንመረምር ይረዳናል ማለት ነው። ሪፍሌክቲቭ ሰልፍ አዌርነስ ስንል በዛ መልኩ ልንረዳው እንችላለን ማለት ነው። ፍሌክሲቢሊቲ ቶለራንስ ኤንድ ኦፕን ማይንድነስ ይላል። ያው ፍሌክሲቢሊቲ as we confront with the thoughts of various philosophers we can easily realize that no viewpoint is necessarily true or false እና እስካሁን ባለን ቆይታችን ምን አይተናል? አንድ ነገር ነሰሰርሊ ትሩ ወይም ደግሞ ትክክለኛ እውነት ነው ወይም ደግሞ ሀሰት ነው ማለት እንደማንችል እንረዳለን ማለት ነው። ወይም ደግሞ አንድ ሀሳብ ፐርፌክትሊ ትሩ ወይም ደግሞ ፎልስ ሊሆን እንደማይችል እንረዳለን ማለት ነው። ከፈላስፋዎች ተውት ወይም ደግሞ ከነሱ ከሚናገሩት ነገሮች አንፃር ማለት ነው። ዛት ዘ ቫሊዩ ኦፍ ኤኒ አቲቱድ ኢዝ ኮንቴክስቹዋል እና ኮንቴክስቹዋል በየሰው በእያንዳንዱ በምንናገረው ኬዝ ውስጥ ይወሰናል ማለት ነው። የዛ ነገር ትሩ ወይም ፎልስ መሆኑ ማለት ነው። እና ዊ ቢካም ሞር ቶለራንት ኦፕን ማይንድድ ኤንድ ሞር ሪሴፕቲቭ ኤንድ ሞር ሲምፓቴቲክ ቱ ቪውዝ ዛት ኮንቴንት ኦር ክራሽ ዊዝ አውርስ እና የሌሎችን ሀሳብ የመቀበል ኦፕን ማይንድን የመሆን ቶሌራንት የመቻቻል አይነት እና ደግሞ ሞር ሪሴፕቲቭ የመቀበል የሌሎችን አይዲያዎች የመቀበል እንዲሁም ደግሞ የእነሱን አይዲያ ክሪቲካሊ ኤግዛሚን የማድረግ እንዲኖረን ያደርጋል ማለት ነው። ፊሎሶፊ መማር በራሱ እና ክሬቲቭ ኤንድ ክሪቲካል ቲንኪንግ ይላል። አቢሊቲ ቱ ዲቨሎፕ ኦሪጂናል ፊሎሶፊካል ፐርስፔክቲቭ ኦን ኢሹስ ፕሮብሌምስ ኤንድ ኤቨንትስ ኤንድ ቱ ኢንጌጅ ዘም ኢን ዲፐር ሌቭል እና ነገሮችን በጥልቀት ክሪቲካሊ ቲንክ እንድናደርግ ወይም ደግሞ ስለ ነገሮች በጥልቀት የማሰብ ችሎታችን እንዲዳብር እንዲሁም ደግሞ ክሬቲቭ ፈጠራ ስለ ነገሮች ወይም ደግሞ አንዳንድ ፕሮብሌሞች ላይ ሶሉሽኖችን ለማምጣት የሆነ ክሬቲቭ የሆነ ማይንድ የመስጠት ነገርም ይታያል። እንዲሁም ደግሞ ነገሮችን ዲፕ በሆነ ሌቭል እንድንረዳቸው ኢንጌጅ ያደርገናል ማለት ነው ፊሎሶፊን መማር በራሱ እና we can learn how to refine our powers of analysis, our abilities to critically to think critically, to reason, to evaluate, to rise, to justify እና ያው እንደዚህ አይነት ነገሮችን እንማርበታለን ማለት ነው። conceptualize and well thought out value systems in morality, art, politics and life እና በእነዚህ በሞራሊቲ በአርት ወይም ደግሞ ፖለቲካው እንዲሁም በመሳሰሉ ነገሮች ላይ ዌል ቶት ወይም ደግሞ በተሻለ መልኩ ሪዝንን ባማከለ መልኩ ወይም ደግሞ በሪዝን በምክንያት በተደገፈ እንዲሁም ደግሞ ኮንሰፕቹዋላይዝ በደንብ በጥልቀት ታስቦበት ኮንሰፕቱን ይዘነው ስለ አንድ ነገር ዌል የሆነ ቶት እንድናውጣ ይረዳናል ማለት ነው። Studying philosophy provides us with an opportunity to formulate feasible evaluations of value and thereby to find meaning in our lives እና ፊሎሶፊ የሚረዳልን ማለት ነው ስለ እሴቶች ያለንን ቫልዩ ስለ እሴቶች ያለንን አስተሳሰብ እንድንመረምር ወይም ደግሞ የተሻለ የሆነ የእሴት አስተሳሰብ እንዲኖረን ወይም ደግሞ ጠቃሚ የሆነ እሴት በህይወታችን ላይ እንዲኖር አስተዋጽኦን ያደርጋል ማለት ነው። ፊሎሶፊ መማር ማለት ነው። ፊሎሶፊ ሄልፕ አስ ቱ ዲል ዊዝ አንሰርቲኒቲ ኦፍ ሊቪንግ በአንሰርቴኒቲ ኦፍ ሊቪንግ ማለት ከመኖር ጋር የተያያዙ አንሰርቴን የሆንባቸውን ነገሮች ላይ ዲል በሚያደርግበት ጊዜ
ይህንን ኮንፊውዥን የማሳጣት ወይም ደግሞ የማጥፋት ነገር ይመጣል ማለት ነው። ፊሎሶፊን በማወቅ ወይም ደግሞ አንሰርቴኒቲ ኦፍ ሊቪንግን እንድናጠፋው ወይም ደግሞ ሰርቴን ሆነን እንድንኖር አይነት ነገር እና ኢታል ፓስቶሪያላይዝ ዘ አብሰንስ ኦፍ አብሶሉትሊ አሰርቴንድ ናውሌጅ እና አብሶሉትሊ ፐርፌክት የሆነ ናውሌጅ ወይም ደግሞ አብሶሉትሊ ትክክለኛ የሆነ አንድ ወጥ የሆነ ናውሌጅ እንደሌለ እንድንረዳ ያደርገናል ማለት ነው። እንደዚህ አይነት ነገር እንደሌለ ያስረዳናል ማለት ነው። ፊሎሶፊ የተለያዩ የሆኑ ሶርሶች እንዳሉት እና እነዛ ሶርሶች ደግሞ ከተለያየ ፐርስፔክቲቭ ስለሚታዩ ፐርፌክትሊ ይሄ ነው ልንል እንደማንችል ይነግረናል ማለት ነው ፊሎሶፊ።